እንደምን ዋላችሁ? እንደምን ሳትቆያችሁ? አሜን። የአምላካችን እግዚአብሔር ስም በፈጠረው ፍጥረት አንደበት ዛሬ ምትሩ የከበረና የተመሰገነ ይሁን። ያው እንግዲህ እንደሚታወቀው በየዓመቱ የምስረታ በዓሎቻችንን ከምናከብርባቸው እንትኖች አንደኛው የምክረ አበው ዛሬ እንግዲህ በመካከላችን ሁላችንም የምናውቃቸው መምህራችን ዲያቆን ዶክተር ከሳቴ ብርሃን ገብረ ኢየሱስን ያው እሳቸውን ለእናንተ ማስተዋወቅ አያስፈልግም፣ ሁላችንም የምናውቃቸው ስለሆነ ማለት ነው። ዛሬ ከእሳቸው ጋር እንግዲህ ያው ከእናንተ የተሰበሰቡ በርካታ ጥያቄዎች አሉ። እነሱን እንጠይቃቸውና ተገቢውን የሆነ ምላሽ ሰጡናል ማለት ነው። ስለዚህ ሁላችሁ በአግባቡ ሁላችሁም ልባችሁ ተሰብስቦ እንድታዳምጡ ስን በእግዚአብሔር ስም እንጠይቃለን። እንኳን ደህና መጡ መምህራችን። እንኳን ደህና ቆያችሁኝ። በመጀመሪያ ይቅርታ ጠይቃለሁ። ድንገተኛ ሀዘን ገጥሞኝ ለቅሶ ስለነበርኩኝ ነው ከሀገር ውጭ ስላረፈድኩኝ ማለት ነው። እና ምክረ አበው ከሚባል ምክረ አሃው ቢባል ይሻላል። ምክንያቱም እኔ አባት አይደለሁም፣ ገና አልወለድኩም፣ አግብቻለሁ፣ አልወለድኩም። በስጋዊም ከሆነ በመንፈሳዊም ገና አልቀሰስኩም። ስለዚህ እንደናንተው ቅድመ ግቢ ጉባኤ ላይ ሳገለግል የቆየሁኝ አሁንም ደግሞ ማገለግል ወንድማችሁ ነኝ። ስለዚህ የወንድሞች ምክር ቢባል ይሻላል ለማለት ነው። አመሰግናለሁ ስለጋበዛችሁ። ቤተክርስቲያኑንም ግቢ ጉባኤውንም ስለማላውቀው ለኔም ትልቅ ኤክስፒሪየንስ እና ደስታ ነው። እግዚአብሔር ይስጥልን መምህራችን። እንግዲህ ያው ሰዓታችንን ለመጠቀም ያክል ቀጥታ ወደ ጥያቄያችን ለመግባት እንግዲህ ከእናንተ ከተጠየቁት ጥያቄዎች መካከል የመጀመሪያው ጥያቄ የእግዚአብሔርን መኖር የምናውቅባቸው መንገዶች ምንድናቸው ይላል። እግዚአብሔርን መኖር የምናውቅባቸው መንገዶች ምንድናቸው? የሚችል መምህራችን ማብራሪያ ይሰጡናል በሱ ላይ። የእግዚአብሔርን መኖር በብዙ መንገድ ማወቅ እንችላለን። አሁን ሰዓት ስለሌለ ሰፋ አድርጎ ለማስረዳት ያው ሰዓት አይበቃንም፣ ግን ፖይንቶቹን ለመናገር ልሞክር። የእግዚአብሔርን መኖር ከምናውቅባቸው መንገዶች በጣም ዋነኛ የሚባለው ስነ ፍጥረት፣ እግዚአብሔር ራሱን በፍጥረቱ ገልጧል። የሐዋርያት ሥራ ምዕራፍ 14 ከቁጥር 7 ላይ ሐዋርያው ቅዱስ ሉቃስ በጻፈልን ማለት ነው እንደዚህ ይለናል። እርሱም መልካምን ሲሰራ ይላል። የሰማችሁ ይሰማል? እሱም መልካምን ሲሰራ ከሰማይ ዝናብን ሲያዘንብ፣ አሁን ክረምት ስለሆነ እኛም አሁን ተደብድበን ነው የገባነው። ከሰማይ ዝናብን ሲያዘንብ ለምድር ፍሬ ይሰጡ ዘንድ ወራቶችን ሲሰጥ፣ ይሄን ሁሉ ሲያደርግ ራሱን ያለ ምስክር አልተወም የሚል ጥቅስ አለ። መልካምን ሲሰራ የሚለውን ቃል ለመረዳት ወደ ኦሪት ዘፍጥረት ትመለስና ኦሪት ዘፍጥረት ምዕራፍ 1 ከቁጥር 1 ላይ ጀምሮ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ብሎ እስከ መጨረሻው ፍጥረት እስከ ሰው ልጅ ድረስ የፈጠራቸውን 22 ፍጥረታት በቁጥር 22 መሆናቸውን መጽሐፈ ኩፋሌ ይነግረናል። በስድስቱ ቀን 22ቱን ፍጥረት ሲፈጥር ሁሉን ሲያዘጋጅ መልካም ነው መልካም ነው መልካም ነው እያለ ይናገራል። ስለዚህ መልካምን ሲሰራ ማለት መልካም ነው ብሎ ያጸደቃቸውን ይትፌሳ እግዚአብሔር በተግባሩ ስለሚል እግዚአብሔር በስራው ደስ ይለዋል። የሰራውን ስራ እንደሚሰራው ያውቀዋል፣ ግን ፐርፌክት መሆኑን ያውቀውና ደግሞ ደስ ይለዋል። ያስለተሰር አስቀድሞ በባህሪው የነበረው ምስጋና እኛ ሼር እንድናደርገው በጸጋ ስለፈጠረ ያ ስራ ያስደስተዋል። ስለዚህ መልካም ነው እያለ ሁሉንም መልካም ነው መልካም ነው መልካም ነው ብሎ ያው እኛን ደግሞ ኤክሰለንት ነው ያለ፣ እጅግ በጣም ጥሩ ነው ያለው። እኛስ ሰው ግሩም እና ድንቅ ፍጥረት ነው። ስለዚህ መልካምን ሲሰራ አንድም የፈጠረበት ምክንያቱ ለማስመስገን ነው። ሁለት ምክንያት አለው ፍጥረቱን ሁሉ ሲፈጠር። ከ22ቱ ሁለቱን ሰውና መላእክትን ሲፈጠር ሁለቱ ሰውና መላእክት አእምሮ ለቦ የተሰጣቸው ናቸው። ማሰብ ማሰላሰል የተሰራውን የተፈጠረውን ነገር ማየት የሚችሉ ናቸው። ስለዚህ እንዲያመሰግኑት የፈጠራቸው ተሰጣቸው አንደበት። መላእክትም ገና ሲፈጠሩ እልል ብለው እንዳመሰገኑት ኢዮብ ይነግረናል። ብርሃን ይሁን ብሎም ቃል የተናገረው መላእክት ከተፈጠሩ በኋላ ከ9ኛው እስከ 12ኛው ሰዓተ ሌሊት እሁድ መላእክቱን በየደረጃቸው ፈጥሮ ለመጀመሪያ ጊዜ ቃል በማውጣት የፈጠረው ፍጥረት ብርሃን። ከዛ በፊት የነበሩትን 7ቱን ፍጥረታት ይሄ የስነ ፍጥረት ትምህርት ነው በነገራችን ላይ ጨለማን፣ እሳትን፣ ውሃን በሐሳብ ራሳቸውን መላእክትን በሐሳብ ነው የፈጠራቸው። ሐልዮ 7ቱን ፍጥረት የፈጠረበት መንገድ ለምን ቢናገርም የሚሰማ ስለሌለ ማለት ነው። በማንም በሌላ አሁን እዚህ ማንም ባይኖር እኔ ብናገር ዋጋ የለውም ማለት እብድ ነው የምትሉኝ እንጂ ምንም የተለየ ትርጉም የለውም። የሚሰሙ ሰማያን ፍጥረታት ሲፈጠሩ ግን እንዲያመሰግኑት ተናገረ፣ ብርሃን ይሁን ብሎ ቃል አወጣ። ስለዚህ በኋላ መጨረሻም የተፈጠርነው የሰው ልጆች መጀመሪያም የተፈጠሩት መላእክት እያዩአቸው እንዲደነቁባቸው ወይ እግዚአብሔር ስላ ብለው እንዲያደንቋቸው፣ ስለዚህ እነኛ እንዲያመሰግኗቸው ሲፈጠሩ፣ የተቀሩት ግን እንዲያስመሰግኑት ተፈጥረዋል። ስለዚህ አበቦችን ስትመለከት ቅድም የነገርኩት መልካሙን ሁሉ ሲሰራ ያለው ይሄንን ነው።
መልካም ነው ብሎ የፈጠራቸውን ሁሉ የሰማይ አዋፍን በእግራቸው የሚሽከረከሩ በክንፋቸው የሚበሩ በልባቸው የሚሳቡትን ሁሉ በምድር በየብስ ያሉትን ሁሉ ዩኒቨርሱን ጠቅላላ አሰራሩ ሶላር ሲስተሙን አሁን እንደውም ዘመን ልንቀበል ነው። ስለዚህ ፍሬን የሚሰጥን ወርን ሁሉ የሰጠ እሱ ነው። ጊዜ ራሱ የተፈጠረው በሱ ነው አይደል? ከጊዜ ከቦታ ከሁኔታ ቁጥጥር ውጪ ነው እሱ። ታይም እና ስፔስ የሚገዛው አምላክ አይደለም። ለህልውናው ታይም ስፔስ አይፈልግም። ለዛ ነው አመቶች ከቶ አያልቁም አንተ ግን አንተ ነህ የሚለው አይደል? ሁሉ ከመልብስ ይበል ሁሉ እንደ ልብስ ያረጃል። ወከመ ሞጣት ተወልጦ ሞይቶ ይለጡ እንደ መጋረጃ ተጠቀላቸው ይጠቀላ። አሁን 2017 እንደ መጋረጃ ተጠቅሎ ተሽቀንጥሮ ሲጠፋ 2018 ይተካል። አንተሳ አንተክም አንተ ግን አንተ ነህ። እሱ በ2017ም በ2018ም አለ ነበረ የሚባልለት አይደለም። ከጊዜ ውጪ ነው። ስለዚህ እሱ ፍጥረታት መፈጠራቸው ለሱ ህልውና አስፈላጊ አይደለም። ኖረዋል እኛ ለማናውቀው ቁጥር። ስለዚህ ለምን ፈጠራቸው? እኛና መላእክት እንድናያቸውና እሱን እንድናቅ። ስለዚህ የእግዚአብሔርን መኖር የምናውቀው በፍጥረቱ ነው እና እያንዳንዱ ነገር ያስገርማል። መፈጠራቸው ብቻ አይደለም። አሁን ናሽናል ጂኦግራፊ ለኔ ስነ ፍጥረት እያንዳንዱን አሁን አወር ፕላኔትስ አወር ሶላር ሲስተም ምናምን የሚሉ ሲሪየሶችን ስትመለከት በቃ እግዚአብሔርን ነው የምትመለከትበት። አሰራራቸው፣ መሰናሰላቸው ስነ ፍጥረት የምንልበት አንዱ ምክንያት ተሰናአወ ማለት ተስማማ ማለት ነው። የፍጥረት ስምምነት አሁን የእጽዋቱ የሚተነፍሱት ኦክሲጅን ለኛ ምግብ ሲሆን ሄርቢቮሮች ካርኒቮሮች እና የፒራሚዱ ሳይዛባ አንዱን በመበላላት ሳያጠፋው የመኖሩን ነገር የገዛ ሰውነታችን ራሱ አመልካች አይምሮአችን እንዴት እንደሚሰራ ሰውነት እኔ እንደ ሕክምና ባለሙያ እንግዲህ ምናምን ቅድመ ግቢ ጉባኤ ናችሁ ሜዲሲን እንግዲህ ኢንተረስትድ ናችሁ አላቅም። የዚህ ትውልድ እንግዲህ የሜዲሲን ስራ የዶክተር ስራ አጣለ እየተባለ እየፈራቸው ግን ተማሩ ግድ የለም ካለመማር መማር ይሻላል። ይዞ መገኘት ይቻላል። ቶፑን ስትማሩ ጊዜና ታይምና ኤነርጂ ያጠፋችሁበት ነገር ላይ በቃ ኤክስፐርቲዝ ማዳበር አለባችሁ። እንደኛ ጊዜ እየተቀለደ ምንም ነገር መሰራት የለበትም ብዬ ነው ማስብ። ስትማሩ ትደርሱበታላችሁ። የመጀመሪያ ፕሪክሊኒካል ኮርሳችን ላይ አናቶሚውን ነው የምናጠነው። መዋቅሩ እንዴት እንደተሰራ የደም ስሮቻችን፣ ጅማታችን፣ አጥንታችን እንዴት ተደርጎ እንደተሰራ ትደነቃለህ። ፊዚዮሎጂውን፣ አሰራሩን፣ ፈንክሽኑን፣ ኤምብሪዮሎጂውን ወይም ደግሞ ከማህፀን ጀምሮ እንዴት እያሳደገው በአንድ በቃ እንደው መርፌ በማትሞላ ኢንዛይም ሰው የተባለ ነገር ኦርደር ዶኖ ሲፈጠር ይሄ መቼም እግዚአብሔር ቢኖር ነው ብለህ ነው የምታደንቅበት። እኔ የሳይንስ ሰው ሆኖ እግዚአብሔርን የማያውቅ ወይም የሚከዳ ሰው በጣም ነው የሚያስደንቀኝ። የትኛውንም ሳይንስ ብታጠና፣ አስትሮኖሚውን ብታጠና፣ ፊዚክሱን ብታጠና ያው ማዘር ኔቸር ዩኒቨርስ ምናምን ይላሉ እንጂ የሆነ ሱፐርናቹራል ፎርስ እንዳለ ሁሉም ይገባዋል። መቼም ይሄን ዝግጅት የሚያዘጋጁ አካላት ይሄ ሁሉ ነገር ተደርጎ ላይቱ ምኑ ተዘጋጅቶ እናንተ ተጠርታችሁ እንደው ዝም ብሎ አውት ኦፍ ኖዌር ዝም ብሎ የተዘጋጀ ነው ብሎ እንደማመን። ስለዚህ እኔ ዌል ኦርደርድ የሆነ የገዛ ሰውነታችንን ጨምሮ የሁሉን ፍጥረታት አፈጣጠርና ኪን በማየት ይሄንን የፈጠረ አንድ ታላቅ ኃይል እንዳለ ያሳምናል። ትልቁ አሳማኝ ነገር እሱ ራሱን ያለ ምስክር አልተውም ስለተባለ የገዛ ተፈጥሯችሁ እንኳን የፀጉራችሁን እያያችሁ ተፈጥሮ እንኳን አያስተምራችሁ ምን ይላል ቅዱስ ጳውሎስ። ስለዚህ ትልቁ እግዚአብሔርን ማወቂያ መንገድ ተፈጥሮ እሱን ማወቅ ስለማንችል እሱ ደረጃ ላይ መድረስ ስለማንችል እሱ በባህሪው ሙሉ በኩል ይሄ ነው። ይሄ አዳራሽ አይደለም፣ ይሄ ዓለም የማይዘው የቱ ጋር ሆነ ታየዋለህ። እግዚአብሔር በሁሉ የመላ ነው፣ ኦምኒ ፕሬዘንት ነው ማለት ነው። ርቀቱም ደግሞ ከመላእክት ህሊና እንደ ተራራ ነው። የመላእክት ህሊናን የመጨረሻው ረቂቅ ነገር ከአፈር ውሃ ይረቃል፣ ከውሃ ነፋስ፣ ከነፋስ የሰው ነፍስ ትረቃለች በርቀት መጠን ማለት ነው። ከዛ ከመላእክት የመላእክት ህሊናቸው ይረቃል ተብሎ የመላእክት ህሊና ቀጥሎ የሚገኘው የመጨረሻው ረቂቅ ነገር የሥላሴ ረቂቅነት ነው። ግን ያው በማነጻጸር የሥላሴ ረቂቅነት ከመላእክት ህሊና ጋር ስታነጻጽረው እንደ ተራራ የገዘፈ ነው የመላእክት ርቀት ይላል። ሪሌሽኑን አሳየው። አሁን ከኔጌቲቭ 3 ኔጌቲቭ 300 ምን ያህል ይርቃል ስትለው እንደዛ እንደማለት ነው። ስለዚህ ይሄን ያህል ረቂቅ የሆነውን አምላክ እኛ ስጋ ለባሾች ልናየው አንችል። በሁሉ ዓለም እሱን የማይወስነው እሱ ዓለምን የሚወስነው አባ ሕርያቆስ እንዳለው አርያም ቁመቱ በርባሮስ ታህቱ ከአድማስ እስከ አድማስ ስፋቱ የማይባልለት በሁሉ የመላ አምላክን እንዴት ብለህ ታየዋለህ? እንዴት ብለህ ትረዳዋለህ? ኃይሉን ጥበቡን እንዴት ትመረምረዋለህ? ስለዚህ እንደ ባለ አይምሮ እንደተፈጠረበት ስኮፕ ይመርምር እንጂ ከዛ በላይ እንዳይመረምር በተሰጠኝ የአባትነት ጸጋ እመክራለሁ ይላል ቅዱስ ጳውሎስ። ሲራክም ተመሳሳይ ነገር ሚስጥራት የሥላሴን ምስጢር ከግብር ገብታ ትመርምር። ወይም እሳት ነው ወይም ማበድ ነው የሚሆነው።
ስለዚህ እኛ በመጠናችን በምናያቸው የሱ ድንቅ ስራ በተገለጠባቸው ፍጥረታት እንድናውቀው አድርጎ ሰርቷል። ሌላው ኤክስትራን አያስፈልግም። ጀስት ሰውና መላእክት ብቻ ሊፈጠሩ ይችሉ ነበረ ለማመስገን ከሆነ እንዲያስመሰግኑት ሌሎቹ ፍጥረት። ስለዚህ በስነ ፍጥረት ታውቋል። በጣም ትልቁ እንግዲህ ማለት ሰው መጽሐፍ ላያምን ይችላል፣ ላይቀበል ይችላል ክርስትናን። ተፈጥሮ ግን ለሁሉ የተሰጠ ስለሆነ በዚህ ማወቅ ይችላል። ሌላው ግን በመጽሐፍ ወደ እምነት ስትጠጋ ወደ ክርስትናው ስትመጣ እግዚአብሔር ይነግሮም ለህዝቡ በመጽሐፍ እግዚአብሔር ለህዝቡ በመጽሐፍ ይነግራቸዋል ይላል መዝሙር 87 ቁጥር 6 ላይ። ስለዚህ በመጽሐፍቱ ተናግሯል እግዚአብሔር። ይሄን እንኳን አሁን የነገርኩህን ስነ ፍጥረት በመጽሐፍ ነው ያገኘነው። ነቢያቱን ልኳል፣ ኃይሉን ገናንነቱን በመጠናቸው ለባህሪያቸው እንደሚስማማ ከመላእክት ጀምሮ ይገለጣል። ስለዚህ መገለጡ ይገልጡልናል በቃላቸው ማለት ነው። ከመዚህ ይቤ እግዚአብሔር እንዲህ ይላል እያሉ ያው ነቢያት፣ ጻድቃን፣ ሰማዕታት፣ ሐዋርያት በመጽሐፍቶቻቸው ገልጠዋል። ራሱን በመጽሐፍ አስተዋውቋል ማለት ነው። በአባቶች ህይወት ውስጥ ደግሞ ገልጧል። በእነ አብርሃም ህይወት ውስጥ በእነ ኖህ ህይወት ውስጥ ገልጧል እና በተግባር በስነ ፍጥረት ተመራምሮ በአይምሮ ጠባይ ተመራምሮ ለደረሱበት የፀሐይ አምላክ ፀሐይን እንዲህ አድርገህ የፈጠርክማ አንተ አለ ተገለጥልኝ ይላሉት ለእነ አብርሃም እየተገለጠ ለነሱ ኪዳን ሲሰጥ ከነሱ ጋር በኑሮ በህይወት በበረከት ሲኖር አይተናል በመጽሐፍ። ከምንም በላይ ደግሞ ትልቁ መገለጡ the great revelation የሚባለው ራሱ መጥቶ ተገልጦልናል። እግዚአብሔርን ያየው አንድስ እንኳን የለም ይላል አይደል? ዮሐንስ 1:18 ላይ እግዚአብሔርን በእግዚአብሔርነቱ በመለኮቱ ቅድም በገለጥኩበት ኃይሉ እነ ሙሴም አላዩት፣ ግን ሰው በሆነ ጊዜ አየነው አይደል? በአባቱ ቅፍ ያለ አንድ ልጁ ተረከው። እንዲህ በመጽሐፍት እግዚአብሔር በብዙ አይነት በብዙ ጎዳና ለአባቶቻችን በነቢያት ሲናገር ቆይቶ ዓለማትን በፈጠረበት ማለት በቃልነቱ በፈጠረበት በልጁ አሁን ደግሞ ተናገረን ይላል ዕብራውያን 1:1 ላይ። ስለዚህ በመጽሐፍት እንዲተገለጠና ራሱ ውስተ ርእሰ መጽሐፍ ተጽፈ በእንቲአየ በመጽሐፍ ላይ ስለኔ ተጻፈ ብሎ ደግሞ ራሱ መጣና ተናገረ። ሙሴ የጻፈው ስለኔ ነው። ኢሳይያስ አሁን ለድሆች ወንጌል ሰብክ ዘንድ ቀብቶኛል እያለ የጻፈው ይሄው በጆሮአችሁ ተፈጸመ ብሎ መጥቶ ደግሞ እኔ ነኝ ብሎ ሲናገር አወቅ ነው። ይሄ የመጽሐፍትና የመገለጡ ግን እምነት ነው። ያላመነ ማንኛውም ሰው ግን ሰው ከሆነ ወይ መልአክ ከሆነ አይቶ አድንቆ በፍጥረቱ በኩል እንዲያውቀው አርጓል። ሌላው ቢቀር ሌላው አላይም ብለህ አይንን ብትጋርድ የገዛ ሰውነት ይመሰክርባል፣ ይናገርባል። ሰው የማምለክ የሆነ ኤክስተርናል ፎርስ እንዳለ እሱን የፈጠረው እንዳለ የመመራመር ውስጣዊ የአምልኮ መልክ ተሰጥቶታል። ያንን ራይት ዌይ ከተጠቀመው ወደ እግዚአብሔር አምልኮ ይሄዳል። ሮንግ ዌይ ደግሞ ከተጠቀመው ወደ ባዕድ አምልኮ። ለዛ ነው እንጨት ጠርቦ ድንጋይ ለዘው ሳይሆን የማምለክ ተንደንስ ያለው ሰው ብቻውን ሊኖር አይችልም። ከጥንትም ጀምሮ አይተህ ከሆነ ሃይማኖት የሌለበት ዘመን የለም። ሰው ከተፈጠረበት ጊዜ ጀምሮ አይደል? ከጥንቶቹ ሃይማኖቶች ስትነሳ ሰው በቃ ውስጡ የፈጠረው አምላክን የሚፈልግ ልብ ነው ያለው። ግን እግዚአብሔርን ወደ መፈለግ ራሱን ዳይሬክሽን ካልቀየረ ሊስት ይችላል። ስለዚህ እግዚአብሔርን የሚፈልግ ልብ ደስ ይበለው እንዳለ እግዚአብሔር እና አብርሃም ፈለጉት፣ አገኙት እና ያለ ሕግ የተሰጣቸው ያለ ሕግ ይፈረድባቸዋል የሚባለው በልባቸው የተጻፈውን የሕግ ስራ ያሳያሉ ለአምልኮት ሲነሳሱ። ግን ያመለኩት ድንጋይና እንጨት ስለሆነ ይፈረድባቸዋል ሮንግ ዌይ ስለተጠቀሙ። ስለዚህ ከገዛ ተፈጥሮ ጀምሮ ኤክስተርናሊ የተፈጠሩት ፍጥረታት በማየት ከፍ ስትል ደግሞ በእምነት የተጻፉትን በቅዱሳት መጻሕፍት የተጻፉትን ስታምን ራሱ ኢየሱስ ክርስቶስ መጥቶ ወርዶ ተወልዶ አድኖኛል ብለህ ደግሞ በልዩ መገለጡ ራሱን እግዚአብሔርን በስጋ የመጣበትን አመጣጥ ስታምን ወደ እግዚአብሔር ትቀርባለህ። ትልቆቹ መጻሕፍት ግን ስነ ፍጥረት ሆኖ እነኚህ ሁሉ ታሪክም ያው ስነ መለኮት ትምህርት ላይ በደንብ ይተረካል። 4-5 ሰለጨሉ የዓለም ታሪክ ራሱ የእግዚአብሔር መኖር ይናገራል። ያው ስርዓት ስለሌለ ልንተውና እነኚህ የእግዚአብሔር መኖር የሚያመለክቱ ሀልዎተ እግዚአብሔር የሚያመለክቱ ናቸው። እግዚአብሔር ይስጥልን መምህራችን፣ የመጀመሪያው ጥያቄ በደንብ አድርገውን ያብራሩልን ማለት ነው። ያው ወደ ሁለተኛው ጥያቄ ለመሄድ የቅዱሳት ድርሳናት ገድላትና ተአምራት መጽሐፍት ምንጫቸው ምንድን ነው ይላል እና በዛውም አያይዘው ጥቅማቸውን ቢነግሩ እንዲሁም ደግሞ ያው መጽሐፍ ቅዱስ ብቻ አይበቃም ወይ የሚሉ አካላት ስላሉ እሱንም አንድ ላይ አያይዘው በደንብ አድርገው ቢያብራሩልን። ይሄ በጣም ሰፊ ርዕስ ነው። በእውነቱ አንድ ሳምንት በተከታታይ ኮርስ ቢሰጥ የማያልቅ ርዕስ ነው። ግን የመጀመሪያ መጽሐፍ ገድላት፣ ድርሳናት፣ መልክዓ መልኮች ምንጫቸው ምንድን ነው አይደል? ምንጫቸው መጽሐፍ ቅዱስ። በጥቅሉ ኮሌክቲቭሊ የሚጠሩት አዋልድ መጽሐፍት ተብለው ወለደ ነው። አዋልድ ልጆች ማለት ነው። የማ ልጆች? የመጽሐፍ ቅዱስ በይዘት በሃይማኖት የሚወለዱ። ስለዚህ ምንጫቸው መጽሐፍ ቅዱስ። ጥቅማቸው ምንድነው? ይሄንን አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 17 ሐዋርያው ቅዱስ ጳውሎስ
የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለምክር፣ ለተግሳጽ፣ ልብንም ለማቅናት ለነኙ ይጠቅማል። ስለዚህ ለምክር ይጠቅማሉ፣ ትመከርባቸዋለህ። ለተግሳጽ ይጠቅማሉ፣ ልብን ለማቅናት ደግሞ ትጠቀምባቸዋለህ። ሌላ ደግሞ በደንብ ነገር ሃይማኖታዊ ጥቅማቸውን ድራይቭ ስናደርግ አንደኛ የመጀመሪያውና ትልቁ ጥቅም መጽሐፍ ቅዱሱ ላይ የተቀመጡትን ደረቅ ትእዛዛት በተግባር የምታይባቸው ናቸው። ለምሳሌ በእኔ የሚያምን እኔ የማደርገውን ያደርጋል ይላል አይደለ? ጌታችን በስጋ ተገልጦ ያደረጋቸውን ቅዱሳን ሲያደርጉት በገድላት በድርሳናት ትመለከታለህ። ከጌታም በፊት ለምሳሌ ኢያሱ ፀሐይን አቁሟል። ገድለ አሮን ላይ አቡነ አሮን ፀሐይን ሲያቆሙ ትመለከታለህ። ስለዚህ ኢያሱ ላይ ያቆመ በረከት እንደሌለ አሁንም ቅዱሳን እየሰሩት እንዳሉ ጌታ ደግሞ በእምነት ስለሚደረግ ነገር ስፔሲፊካሊ የተናገረውን በገድላት ታገኛለህ። ለምሳሌ ከናንተ መሃል የሰናፍጭ ቅንጣት ታክል እምነት ያለው ይሄንን ተራራ ከዚህ ተነስተው ወደዛ ሂድ ቢል በሚገባ ይታዘዛል የሚለውን በስምዖን ጫማ ሰፊው ባለፈው ነው እንደውም መታሰቢያ ያደረግነው አይደል? ያው ሶስቴ ነው ከአንዴም ሶስቴ ሲያረጉት አይተናል። እና አንዳንድ ጊዜ ደግሞ አንዳንድ አላውያን ነገስታት ናቸው ከይነን እናንተ ወንጌላውያን በወንጌል እንደዚህ ተብሎ ተጽፏል፣ ግን አንድም ከናንተ መሃል ይሄንን ተራራ ፈቀቅ የሚያደርግ የለም ስላለን ከአይሁድ ጋር ተመሳጥሮ የሙስሊሙ ንጉስ እና ይሄንን ፕሩቭ ያደረገ ጻድቅ ሲገኝ እንደዛ መሆኑን ስታይ ይሄንን ዛፍ ተነቅለው ወደዛ ሂድ ብትሉት ይታዘዛል ያለው የጌታ ቃል አቡነ ተክለ ሃይማኖት ሲያደርጉት ታያል። ስለዚህ እንደዚህ የተገባው ቃል ዝም ብሎ ደረቅ ቃል እንዳልሆነ የማይፈጸም እንዳልሆነ ታዲዮስም ግመል በመርፌ ቀዳዳ ብትገባ ይሻላል የሚለውን እስቲ ያሳየን እስቲ መሆኑን አሳየን ሲሉት ሲያስጨንቁት ቅዱስናው ስላለው ከአንዴም ሶስት ያመላልሱ አሳይቷቸዋል አይደል? ስለዚህ ይሄንን እነኚህን ታሪኮች እስካላየህ ድረስ መጽሐፍ ቅዱስ ሩቅ በቃ የመጽሐፍ ቅዱስ ሰዎች ብቻ ያደረጉት ይመስላል። የመንፈስ ቅዱስንም ስራ ሊሚት መስጠት ነው። መንፈስ ቅዱስ ሐዋርያ 19 በሮም ሁለተኛ ጊዜ እስከታሰረበት ጊዜ ድረስ ያለ ስራ ብቻ አይደለም ያለው እስከ ዓለም ፍጻሜ ከእናንተ ጋር ነኝ ሲል እኮ ሐዋርያት እስከ ዓለም ፍጻሜ የሚኖር ሆኖ አይደለም። በሐዋርያት አሰረ ፍኖት የተተኩት ሁሉ የሐዋርያት በረከት የሐዋርያት ቃል ኪዳን ያድርባቸዋል ማለት ነው። ስለዚህ መንፈስ ቅዱስ ይሰራል አሁንም አለ የሚለው እንዴት ነው ፕሩፍ የምታረጋው? ዛሬ በዘመናችን ያሉ ጻድቅ ያንን ተአምር ሲሰሩ እስካላየህ ድረስ የሆነ ቦታ የተቆረጠ የጳውሎስና የጴጥሮስ ብቻ መንፈስ እዛ ላይ ብቻ ያበቃለት አድርገህ ነው የምታየው። ስለዚህ የመንፈስ ቅዱስ ስራ እንደቀጠለ ጌታ በመጽሐፍ ቅዱስ በእምነት ስለሚደረጉ ነገሮች ተግባራዊ ምላሽ የምትሰጥባቸው ናቸው። ኢንፋክት መጽሐፍ ቅዱስ ለድህነት የተጻፈ ነው፣ ለመዳናችን ሁሉ ዘተጽፈ ለተግሳጸ ጽያነ ተጽፈ እኛ እንድንመከረበት ተጽፏል። መጽሐፍ ቅዱስ ለድህነታችን በቂ ነው። ይሄንን ሁሉ ተአምራት አደረገ ጌታ። ያልጻፍናቸውን ብዙ ናቸው። ነገር ግን እናንተ በጌታችን በኢየሱስ እንድታምኑ ዘንድ መዳኛ የሆናችሁ ዘንድ እቺን ቆንጥረን ጽፈናል ነው ያለው ዮሐንስ ወንጌሉን ሲዘጋው። ስለዚህ ለድህነት በቂ ነው። ለትምህርት ለታሪክ እንደዚህ ለዲስከሽን ግን በቂ ያልሆኑ የሚሟሉ ታሪኮች አሉ። ለምሳሌ አቤልና ቃየል ብቻ እንደተወለዱ ነው የሚነግረን ኦሪት ዘፍጥረት አይደለ? ከዛ በኋላ ግን ከተገዳደሉ በኋላ ቃየል አገባ፣ ሚስቱን አወቃት፣ ወለደች ይላል። ከየት መጣች ሚስት ብለህ ገና ከዘፍጥረት ስትጀምር ጥያቄ ይከሰታል። ለድህነት ሊበቃ ይችላል፣ ግን ለእውቀት አይበቃም። ከየት ነው የመጣችው? መጀመሪያ አወቃት፣ ቃየልን ወለደች መጀመሪያ፣ ከዛ በኋላ አቤልን ወለደች። የትኛዋን ሚስት ነው ያገባው? በምድር ላይ አዳም፣ ሔዋን፣ አቤል፣ ቃየል ካሉ ቃየል የትኛዋን አምጥቶ ነው ያገባው ሲል ያው ወደ ኩፋሌ መሄድ አለ። አዋን የተባለች ሌላ ከአቤል 7 ዓመት በኋላ የተወለደች እንዳለች ገድለ አዳም ስታነብ ደግሞ ሉድና ቅሌማ የተባሉ መንትዮች አብረዋቸው እንደተወለዱ ትረዳለህ። ኢቭን ራሳቸው መጽሐፍ ቅዱስ ላይ ያሉ ቅዱሳን ሌሎች የብሉይ ኪዳን አዋልድን ሲጠቀሙ ታያለህ። ለምሳሌ ሙሴ በትሩን ጣለ በፈርዖን ፊት ምን ሆነች? እባብ ሆነች ይላል። ከዛ በኋላ ምንድነው ታካብዳለህ እንዴ? እኮ እኛም የምንሰራው ነው አሉና ሁለት የፈርዖን ጠንቋዮች በትራቸውን ጣሉ፣ ተመሳሳይ እባብ ሆነች ይላል አይደል? ይሄን ታስታውሳላችሁ። ከዛ በኋላ ግን የእግዚአብሔርን የሚመስል ሃይ ኮፒ ሊሰራ ይችላል እንጂ እግዚአብሔርን የሚመስል ነገር በትክክል ሊያደርግ አይችልም፣ ወይም ደግሞ ሊያሸንፈው አይችልም የሚለውን ሜታፎሪካሊ ለማሳየት የሙሴ እባብ የሌሎቹን እባቦች በላቻቸው እና ብቻዋን ቆመች የሚል ታሪክ አለ። ይሄን አንደኛ ጢሞቴዎስ ላይ ቅዱስ ጳውሎስ ሲተርከው ኢያኔስና ኢያንበሬስ ግን ሙሴን በተቃወሙት ጊዜ ይላል። አሁን ይሄን ማስታወሰው ነው መነግርህ። እንግዲህ ኢያኔስና ኢያንበሬስ የሚል ስም የለም ቶታሊ ኦሪት ላይ የለም። ስማቸው አልተጠቀሰም። ከየት አመጣውን? ስማቸው ከአይሁድ ትውፊት አግኝቶት ነው። ስለዚህ ኢቨን እነ ቅዱስ ጳውሎስ ራሱ ይጠቀሙበት ነበር ማለት ነው። አሁን ዛሬ መጽሐፍ ቅዱስ ብቻ በቂ አይደለም ወይ የሚሉት 66 እንቀበላለን የሚሉት እኛ በ80 አሃዱ የምናካትታቸው መጽሐፍት እነ ማቴዎስ ጠቅሰውታል አይደል?
የአኬልዳማ የደም መሬትን የገዙበትን የይሁዳን 30 ብር ሸጠው የደም መሬት ገዙበት የሚለው በነብዩ በኤርሚያስ የተጻፈው ትንቢት ተፈጸመ ይላል። ትንቢተ ኤርሚያስን ከጫፍ እስከ ጫፍ ታረብ አታገኙም። ተረፈ ኤርሚያስ ላይ ነው ያለው። ጌታችን ራሱ ከመጽሐፈ ዮዲት ጠቅሶ አስተምሯል። ከአዳም ጀምሮ ሰባተኛ የሆነ ሄኖክ እግዚአብሔር ከብዙ መላእክቶቹ ጋር እንደሚመጣ ጻፈ ተናገረ ይላል። አሁን ይሁዳ በመልእክቱ ሄኖክ መጽሐፍ ሲጽፍ አላየንም። 66 ላይ ካገኘን መጽሐፈ ሄኖክ ምዕራፍ 2 ላይ ቁልጭ ብሎ ታገኘዋል። ስለዚህ አንደኛ ከመጽሐፍ ቅዱስ በይዘት የሚወለዱ ናቸው። የመንፈስ ቅዱስን ስራ የሚያስቀጥሉ ናቸው። ተአምራት ገቢረ ተአምራት እየሰሩ በጌታችን በኢየሱስ ክርስቶስ ያመኑ ከሰናፍጭ ቅንጣትም በላይ እምነት ያላቸው እነ ተክልዬና ወይ የሰሩትን ተአምር ስታይ ብናምን አሁንም ለካ ይደረግልናል የሚል ተስፋ ይሰጣል አይደለ? ያጨክናል፣ ያጀግናል። አሁን ስንክሳር ለምሳሌ አንዱ ድርሳን የየዕለቱን በተለይ የሰማዕታት ነው 90% የሰማዕታት ታሪክ። ስለዚህ ለሃይማኖታቸው ዋጋ የከፈሉ ትልቁ ከመጽሐፍ ቅዱስ በኋላ መጽሐፋቸው የግብጽ ቤተክርስቲያን አማኞች ስንክሳር ነው የሚነበቡ። ለምን ሁሌ ከኪዳን በኋላ የምናነበው? እንዲጨንክን፣ እንዲጀግን፣ ሰው እንዲጸና በደም የተገለጠ እምነት መሆኑን እንዲያይ በዘመናት ዋጋ የተከፈለበት እምነት እንደሆነ እንዲረዳ ቫልዩ እንዲሰጠው። ስለዚህ ያጸናሃል ማለት ነው። መከራ እንኳን ቢመጣ የምትሸሽ አያደርግህ። ሁሌ ስንክሳርን ስታነብ ሶስና የተባለች ሴት 3 ልጆቿን ሰማዕት እስክታደርግ ድረስ ዋጋ ስትከፍል ሌሎቹም ብታያቸው በቃ ምን እነግርሃለሁ 365ቱንም ቀን ስፍር ቁጥር የሌላቸው ሰማዕታት ዋጋ ከፍለው በደም ያጸኗትን ሃይማኖት አንተ ስትረከብ ቢያንስ በደም እንኳን ባይሆን በአፍ ምስክርነት እንደዚህ እንዲህ ያለ የሰዓት የጊዜ የኤነርጂ ሰማዕትነት በመክፈል እንድታጸናት ይረዳሃል፣ ያጀግንሃል ማለት ነው። ስለዚህ እነኚህ ሁሉ ጥቅሞች አሉት። ደግሞ መጽሐፍ ቅዱስ ብቻ በቂ ነው ያልኩህን እንደዚህ ለታሪክ ለእውቀት መዳበር የኔ መንፈስ ቅዱስ ስራ ፕሩቭ ለማድረግ ደግሞ አልተገደበም እኮ የመጽሐፍ ስራ የመንፈስ ቅዱስን ስራ ይጠቅማል ተብሏል። ይጠቀመን እንኳን ይሄ የማይጠቅሙት ማለት ሃይማኖታዊ ያልሆኑ መጽሐፍት ራሱ ሪፈር ሲደረጉ አይተናል። ለምሳሌ የኢያሱ እና የአማሌቃውያን ጦርነት የገባዖን ጦርነት የሚባለው ፀሐይ የቆመበትን if you are interested more ለማወቅ ከፈለጋችሁ book of ጃሸርን አንብቡ ይላል። ለምሳሌ መጽሐፈ ያሻር የእስራኤል የጦርነት ታሪክ ብቻ ነው። ከዚህ ጋር ሲዋጉ ገሌ ሞተ ምናምን እሱ ብዙ የሃይማኖት መጽሐፍ አይደለም። ኢንተረስት ከሆናችሁ እሱን እንኳን ብታነቡ ይጠቅማችኋል እያለ እንትን ይላል። የእስራኤል የነገስታት ታሪክ ላይ ተጽፏል። ይሄ መጽሐፉ አንደኛ ነገስት፣ ሁለተኛ ነገስት የነገስታት ታሪክ በእግዚአብሔር ፊት ይሄ ንጉስ ክፉ አደረገ፣ በሱ ዘመን እንደዚህ ተሰራ። ኢንተረስት ከሆናችሁ መጽሐፈ ነገስት ወይም ደግሞ የነገስታት መጽሐፍ አለ። የነገስታትን የእስራኤል ነገስታት ታሪክ ማንበብ ትችላላችሁ ይላል። እንኳን ሃይማኖታዊ ገድላት ድርሳናት ሌሎችም ይጠቀሳሉ ማለት ነው። ስለዚህ አንድ ዝም ብሎ የሚያነሷት ጥቅስ ደግሞ በዚህ መጽሐፍ ላይ ጨመረ የቀነሰ የምትላለች እሱ በዚህ የትንቢት መጽሐፍ ላይ ነው የሚለው። ያው እንደማናነብ መጽሐፍ ቅዱስ መቼም ለጋኔን ማባረሪያ የራስጌ መብራት ይመስል የምናስቀምጠው እንጂ ገልጠን እንደማናነበው ስለሚያውቁ የሌለውን ነው የሚነግሩት። በዚህ የትንቢት መጽሐፍ ላይ ጨመረ የቀነሰ ነው የሚለው። የትንቢት መጽሐፍ ዮሐንስ ራእይ ነው። የሉቃስ ወንጌል ትንቢት አይደለም፣ የማቴዎስ ትንቢት አይደለም። ሲጀመር 81ዱ መጽሐፍት በተለያየ ዘመንና ቦታ ነው የተጻፉት። በ44 ቅዱሳን በተለያየ ዘመን ቦታ ከባቢሎን እስከ እስራኤል ከፋርስ እስከ ነነዌ ነው የተጻፉት። ስለዚህ ለ1500 ዘመን የተጻፉትን የሰለስቱ ምዕት ሰበሰቧቸው። ይሄንን መጽሐፍ ቅዱስ እንኳን የሰጠን የቤተክርስቲያናችን ትውፊት አይደለ? ኬታ መጣ ከሰማይ እንደ ቁርአን አልወረደልንም እንግዲህ አይደለ? 318 ሊቃውንት ተሰበሰቡ፣ ለቀሟቸው። ምዕራፍ ቁጥር እንኳን አልተሰጣቸውም ነበር። ያን ስምና ምዕራፍ ቁጥር የተሰጣቸው ቅደም ተከተል የተሰጣቸው አሞኒዮስ አውሳቢዮስ በተባሉ ሊቃውንት ነው። ይሄንን ከቤተክርስቲያን ተቀብለ ስታበቃ የለም የተቀበልኩት ብቻ ነው አቀባዮቹና አቀባዮቹ አካባቢ ያለ መጽሐፍ አያስፈልግም ማለት ምን ብለው አልችልም። ስለዚህ የትንቢት መጽሐፍ ራእይ ገና የሚፈጸም ነው። ሌሎቹን ተተነተናቸዋል እንዲህ በገል በድርሳን ፕሩፍ ታደርጋቸዋል። ትንቢት ግን ትንቢት ነው፣ ደረቅ ትንቢት ነው። ዮሐንስ ራእይ በጊዜው ሲፈጸም የሚደርስ ነው እንጂ አንድም ጠፍቶ ስለተገኘ ዮሐንስ አፈወርቅ የሞክሼውን ሙሉ ቃል ራሱ ስለጻፈው ዮሐንስ አፈወርቅ ይሄንን አላካተተም እያላችሁ እንዳትጨምሩ ነው። ከዛ በተረፈ ግን ይጠቅማል ተብሏል። የሚጠቅሙን እንከተላለን። ግን በይዘት በሃይማኖት በቅሰጣ በሌሎች ክፉ ምክር የተጨመሩ የተቀነሱ ከመጽሐፍ ቅዱስ ጋር በይዘት የማይስማሙ ካሉ የሊቃውንት ጉባኤ ያያቸዋል፣ ያስተያያቸዋል። ከመጽሐፍ ቅዱስ ጋር በይዘት የማይገናኙት ይታረማሉ። ገባህ አይደል? አምላካውያት የምንላቸው ይሄ የኛ መመሪያ የምንላቸው አራቱ ናቸው። ብሉያት፣ ሐዲሳት፣ ሊቃውንትና መነኮሳት ናቸው። ከዛ ውጪ ግን እንደ እስከጠቀሙን ድረስ ለበረከትም ይጠቅማል። ያነበበ ያስነበበ አይደል? ይሄን መጽሐፍ ያጻፈ ያጻፈ ያነበበ ያስነበበ
ዋጋው አይጠፋበትም የሚለውንም የቅዱሳን እኛ በራሳችን ተደግፈን ለመዳናችን እርግጠኝነት ስለሌለን በቅዱሳኑ ተደግፎ ለመዳን ይሄ ብልጠት እኮ ነው። ገድለ ተክለ ሃይማኖትን ብታደርስ መልኩን ብታደርስ የዕለቱ የቅዱሳኑ ሙሉ በረከት ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ የሚቀበል ማለት እኮ ጻድቅ ነው ብሎ መቀበል ብቻ ማለት ነው። ስለሱ የተጻፉ ጄኒን የሆኑ መጽሐፍትን፣ ገድላትን፣ ድርሳናትን ማንበብ፣ ጸበሉን መጠጣት፣ ቅዳሴውን ማስቀደስ ጭምር እኮ እንደ ፓኬጅ ያጠቃልላል። ስለዚህ የዛን ቅዱስ በረከት ትወስዳለህ ማለት ነው። አንተ ብቻህን ባትድን ዛሬ ቀኑ ምንድነው? 30 አይደል? የዛሬ ገድለ ዮሐንስን አንብበ የዮሐንስ ሙሉ በረከት ያግዝሃል ማለት ነው። እንኳን እኛ እነ በላይ ሰብን እንኳን መንጥቆ ከሲኦል ወደ ገነት የከተታቸው ይሄ በረከት ስለሆነ በዛም ሁሉ የምንጠቀምበት ነውና እንዲህ የሚጠይቁ ሰዎች አሁን ጥያቄና መልሱን ቶሎ ብለው ወደ መጠቀሙ ይሄዱ ማለት ነው። መንፈሳዊ አራድነት ማለት ይሄ ነው ለኔ። ምክንያቱም እኔ በገዛ ኃጢአቴ በገዛ በደሌ ምክንያት ይሄንን መንግስት ርስት ባልወርስ በቅዱሳኑ ተደግፌ እግዚአብሔር በሰጠኝ እድል ብገባ ብሎ ነው ሰው ሁሉ መከራውን የሚያየው አይደል? የሚወጣው የሚወርደው ገዳማትም ይሳለመው እንጂ እኛ የመጓዝ ሱስ ኖሮብን አይደለም። ስለዚህ ለነኚህ ሁሉ ይጠቅማሉ ማለት ነው። እነኚህ መጽሐፍ አበዛው ይቅርታ ነው። በጣም ደስ ይላል። እግዚአብሔር ይስጥልን መምህራችን። የቀጣዩ ጥያቄያችን ደግሞ ሶስተኛው ጥያቄ የቅዱሳት ስዕላት ምንጫቸውና አስፈላጊነታቸውን ቢያብራሩልን ይላል እና ጨምረው ደግሞ ለምሳሌ ብዙ ጊዜ እናያለን ቤተክርስቲያን አካባቢ ላይ ቤታችን ላይ እነዚህ ቅዱሳን ስዕላት ይቀደዳሉ ወይም ይበላሻሉና አሁን ልክ እንደዚህ በሚሆኑበት ሰዓት ምንድን ነው የምናደርጋቸው እነዚህን ቅዱሳን ስዕላት? አዎ ይሄም ሌላ በጣም ሰፊ ቶፒክ ነው። ምንጫቸው እዛው ራሱ መጽሐፍ ቅዱስ ነው። መሰረታቸውም የመጽሐፍ ቅዱስ ሰዎች ናቸው። የመጀመሪያው ሰዓሊ በመጀመሪያ ደረጃ ራሱ እግዚአብሔር ነው። የሁሉ ነገር ምንጭ እግዚአብሔር አይደል? ፍጥረቱን በልዩ ልዩ መልክ ሲፈጥር እንደ ስዕል እኮ ነው አይደል? እንደ ጎበዝ ቀራጺ ሰዓሊ ነው። የአበባን መልክ፣ ያንተን የጆሮህን መልክ፣ የአፍንጫህን መልክ፣ የእያንዳንዱን ሰው ጄኔቲክ ሜካፕ ሲስል እኮ እንደሱ አይነት ሰዓሊ አለን? የለም። በሰማይ ላይ ያሉትን በምድር ላይ ያሉትን ከዋክብቱን በቃ ሲሆኑ እኛም አዳፕት አድርገናቸው ነው እንጂ እስቲ ዝም ብላችሁ አውት ኦፍ ኖዌር እምኀበ አልቦ ካለ መኖር ማስገኘት ካለ ነገር ላይ መፍጠር አይደለ? የሰውን ልጅ ከጭቃ እጅ፣ እግር፣ አይን፣ አፍንጫ አድርጎ መፍጠር፣ ባህር የተለያዩ እንስሳትን፣ ምድር የተለያዩ እንስሳትን እንድታወጣ ማድረግ፣ በቃሉ ብቻ እነኛን አይነት ላይፍ ፎርምስ መፍጠር፣ ያን ሁሉ እጽዋት መፍጠር፣ ይሄ ስዕል ነው። ስለዚህ የመጀመሪያው ሰዓሊ እግዚአብሔር ራሱ ነው። በሰው ደረጃ ስትመለከት ደግሞ በዚህ በኦሪት ዘጸአት ምዕራፍ 25 ላይ ምዕራፍ 34 33 ላይ ስትመለከት መጀመሪያ ሙሴ እንዲቀርጽባቸው ሸምሸርሸጢን ከሚባል ከማይነቅዝ እንጨት እንዲቀርጽ ታቦቱን በውስጥና በውጭ በወርቅ እንዲለብጠው በተለበጠው በስርየት መክደኛው ላይ ደግሞ እንደሚናደፍ አውራ ዶሮ ሆነው ክንፋቸውን የዘረጉ ኪሩቤልን ሳልበት ብሏል። ስለዚህ ሳልበት ያለው የሰዓሊው እግዚአብሔር ነው፣ የሳለውም ሙሴ ነው። ከዛ በኋላ ባስልኤልና ኤልያብ ታቦታትን ሲሰሩ እንደዚህ ተመሳሳይ ነገር መጋረጃዎቹም ላይ ያው እንደዚህ ያሉ መጋረጃዎች ላይ መሳል ኪሩቤልን በኋላ ደግሞ በደንብ ቤተ መቅደስ ሲታነጽ በሰለሞን ጊዜ እንደዚህ አምዶቹ ላይ ምድረው መጋረጃው ላይ እኛኑ ኪሩቤል ደግሞ የሰማዕታት ምሳሌ የሚሆን ዘንባባ አሁን ዘንባባ ይዞ አይደል እና አርሴማ የሰማዕታት ስዕል የሚወክል ዘንባባ የፈነዳ አበባ አሁን የአበባ ምሳሌዎች ሐዋርያት ናቸው። ጻድቃን ሰማዕታት ሐዋርያትን የሚወክሉ አበባ የፈነዳ አበባና ዘንባባ እየተሳለ ማስጌጥ በዛን የተጀመረው። ከዛ በኋላ ደግሞ ሐዋርያቱ ያዙት ማለት ነው። የነ ቬሮኒካ የጌታ ስዕል መሰረቶችም የሚባሉት እነሱ ስለሆኑ ለጢባሪዮስ ቄሳር ይሄ በጣም ሰፊ ቶፒክ ለጢባሪዮስ ቄሳር የሳለለት የኩራተ ርዕሱ የሚባለው የጌታ የሥነ ስቅለት ስዕል ቅዱስ ሉቃስ የሳላት ምስለ ፍቁር ወልዳ ከተወደደ ልጇ ጋር እነኚህ ሁሉ የስዕል መሰረቶች ናቸው። መጽሐፍ ቅዱስ ላይ ብዙ ናቸው፣ ግን ባጭር ለመጥቀስ መሰረቱ መጽሐፍ ቅዱስ ነው። ከዛ በታሪክ አጋጣሚ ግን ስዕል በጣም የተስፋፋባቸው የታሪክ አጋጣሚዎች አሉ። ለምሳሌ በዘመነ ሰማዕታት ከኔሮን ቄሳር እስከ ዲዮቅልጥያኖስ ቄሳር በተነሱ 10 ቄሳሮች አብያተ ክርስቲያናት ሲተኮሱ መጽሐፍት ሲፈልሱ በምድር ላይ ያለች ቤተክርስቲያን መከራ ውስጥ ስላለች በግበበ ምድር ይሄ በዚህ በምድር ይሄ ቦረቦር ውስጥ ማለት ነው ካታኮምብ በምንለው ውስጥ እግዚአብሔር መመለክ ጀመረ እየተደበቁ ማለት ነው። እና በዛ ጊዜ መጽሐፍት ጠፍተዋል። አሁን ራዕየ ዮሐንስ ሌሎቹ መጽሐፍት ጠፍተዋል። በምን ያስተምሩ ጄኔሬሽኑ? ስለዚህ በስዕል እየገለጡ አሁን እንደ ሲሪየስ ሆኖ የጌታ የማዳን ስራው በመቅደሱ ሲሳል አይታቸዋል። ስለዚህ ጌታ ተወለደ እንደዚህ አበሰራት ከዛ በኋላ ተጠመቀ የሚለውን በስዕል ሁሉ ላይ እየገለጡ ማስተማር አሁን ድረስ በአርኪኦሎጂካል ፋይንዲንግ የተገኙ ብዙ አሉ። ከዛ በቤዛንታይን ዘመን ደግሞ ስዕል በደንብ ተስፋፍቶ ለስዕል
ሶስት አይነት አመለካከት ያላቸው ተፈጥረዋል። ይሄ አይኮኖክላስት ምናምን የምንላቸው ማለት ነው። ስዕልን በጣም ከማፍቀራቸው የተነሳ ስዕል መመለክ አለበት የሚሉ አሉ። ራሱ ስዕል ወረቀቱና ቀለሙ መመለክ አለበት የሚሉ አሉ። ሌላ ጽንፎች ደግሞ ፈጽሞ ስዕል አያስፈልግም የሚሉ ነበሩ። ግን ደግሞ እንደኛ ያሉት ሳይመለክም ጥፋም ሳይባል በስዕሉ አማካኝነት ለስዕሉ ባለቤት ያለንን ፍቅር ጸሎት የምንገልጽበት ስግደቱም እንደ ስዕሉ ባለቤት የሚወሰን በመድኃኔዓለም ፊት በስዕሉ ፊት ለመድኃኔዓለም የሚያምልኮ ስግደት በእመቤታችን ፊት የጸጋ ስግደት የምንሰግድ የሚሉ ተነሱ ማለት ነው። በእኛ በሀገራችን ግን በጣም የበለጸገ የአምልኮተ እግዚአብሔር ሪችነስ ስላለ ከቀድሞ ጀምሮ ከሳባ ጊዜ ጀምሮ እንደነገርኩ ነው። በሰሎሞን ጊዜ ስዕላት በጣም ተስፋፍተው እየተሳሉ የነበረበት ጊዜ ስለነበር የሰሎሞን ልጅ ምኒልክ ሲመጣ የሳዶቅ ልጅ አዛሪያስም ሲመጣ ካህናቱ ሙሉ ትውፊቱን ይዘው የመጡት ከመጽሐፍቱ ጋር የስዕሉን ታለንት ይዘው ስለመጡ በደንብ ይሳል ነበረ በየመቅደሱ በየምኩራቡ። በኋላ ግን ኢትዮጵያዊ አሳሳል አሁን የአይኑ ጎላ ጎላ ለምንድን ነው ያልጠቆረ ያልነጣ ብርቱካናማ ፊት ለምንድን ነው? አሁን እንደዚህ ያሉ ቅዱሳን በአንድ አይን አይሳሉ። እንደምንም በጎን እንኳን ቢሳሉ እንደምንም በሁለት አይን ነው የሚሳሉት። ለምን ሁለት አይን ይሆናል? ደማቅ ከለር በጣም ብራይት ከለር ለምን ይጠቀማሉ? ስፔሲፊክ ስዕላት ላይ ደግሞ ለምን ሽበታም ሆኖ ይሳላሉ? ስላሴ ማንስ አይቷቸውን ይሳለው? መላእክት እንዴት በቀኛቸው መስቀል በግራቸው ሰይፍ ይዘው ይሳላሉ? ለምን በልብሰ ተክህኖ ይሳላሉ? ይሄ ሁሉ ነገር ምሳሌ ምልክት አለው። ለምን ጠቃጠቆ የበዛው ክንፋቸው ላይ ለምን ይሆናል? ብዙ ነው። ብቻ ዓለምን በአንድ እጃቸው በመንበራቸው እንደያዙ ተመሳሳይ መልክ ተይዘው ለምን ይሳላሉ? ስላሴ ቢጫ እንደዚህ ክበብ ለምን ይሳላል? ቅዱሳኑ ላይ ሁሉ ይሄ ሁሉ ሌላ ሳይኮሎጂ ነው። ሌላ ራሱን የቻለ ስለዚህ በአጠቃላይ ኦርቶዶክሳዊ ስነ ስዕል አስተምሯዊ ፋይዳ አለው፣ ያስተምራል ማለት ነው። ስታዩት የምትማሩበት ነገር እንዲኖር። ሌላው ግን ስርዓተ አምልኮ መፈጸሚያ ማለት በስዕሉ ፊት ለስዕሉ ባለቤት ያለንን ፍቅር ትገልጻለች። እመቤታችን ስዕል ፊት አምልኮ አታቀርብ፣ በስዕሉ ፊት ለእሷ የጸጋ ስግደት ሰግደ ልመናን ታቀርባለች። ስለዚህ አምልኮ ማስፈጸሚያ ነው። እኛ ዮሐንስ ዘደማስቆ እንዳለው ለወረቀቱና ለቀለሙ አንሰግድ፣ በስዕሉ ፊት ለስዕሉ ባለቤት ማሰገጃ ነው እንደማለት ግልጽ ነው። ስለዚህ ያ ስዕል ቢጎዳ ቢበላሽ አሁን ተቀዶ ብዙ እኛም ድሮ ቤት እንደው ምን እንደሚያረጉ ግራ ስለገባቸው እናቶቻችን ዝም ብሎ የተቀደደ በፕላስተር ለጥፈው ያስቀምጣሉ አይደል? የመጀመሪያው ነገር ጌጥ አይደለም። በመጀመሪያ ደረጃ አሁን የሳሎን የመኝታ ቤት ማጌጫ አይደለም። የሥርዓተ አምልኮ መፈጸሚያ ስለሆነ ስዕል ቤት ወይም ደግሞ ቤተ ጸሎት ነው በስነ ስርዓት መቀመጥ ያለበት። ስለዚህ መጋረጃ ተጋርዶለት እንዳይጎዳ አድርገህ የምታስቀምጠው አንተ ነህ። የሆነ የማይረባ ቦታ ካስቀመጥከው በኋላ ውሃ ውስጥ ገብቶ ወይም ደግሞ ተቃጥሎ ምናምን ሲጎዳ እንትን ማለት እሱ ራሱ በደል ነው፣ ንስሐ የሚያሰጠው። ስለዚህ ቦታውን ማወቅ የመጀመሪያ ምንድን ነው የሚሰጠው ሥርዓተ አምልኮ ማስፈጸሚያ አይደለም። በቃ ጸሎት ቤታችሁ ላይ ዳዊት ስትደግሙ ስትሰግዱ ስትጸልዩ መንበርከኪያ የመጀመሪያውን ይሄንን ማወቅ ነው። ሁለተኛ አያያዙን ማስተካከል። ፊቱ ሻማ ልታበሩ ትችላላችሁ፣ በመጋረጃ ጋርዱት፣ የቤት ዕጣን ልታጥኑበት ትችላላችሁ። አሁን ይሄ ስለ ዕጣን እሱ ላይ አልገባም። ብቻ ተገቢው ክብር መስጠት። እንዲህም ሆኖ ያው አይታወቅም ሲጎዳ ምን ይደረግ። አሁን ሥርዓተ አምልኮ ማስፈጸሚያ አይደለም ጉዳያችን፣ ከወረቀቱና ከቀለሙ አይደለም። ስለዚህ በክብር ቮይድ ማድረግ ወይም ደግሞ ማቃጠል እና አዲስ ገዝቶ ማስቀመጥ ማኔጅመንቱ ግልጽ ነው አይደል? አሁን አብዛኛው ሰው እንደዚህ ስንለው አዲስ ስዕል ምናምን ይላል ማለት ነው። እና 4 ቦታ 5 ቦታ ተቆራርጦ ተለጣጥፎ ለስዕሉ ባለቤትም ክብር የማይመጥን ነው አይደል? በስነ ስርዓቱ ሌላ ቦታም ይሄ ደብተር ውስጥ በቃ ይሄ የተቀደደ ስዕል ነው እዚህ ጋር ላስቀምጠው እሱ ራሱ ክብረ ነክ ነው። ስለዚህ በአክብሮት ማቃጠል ወይም ደግሞ ማስወገድ አይደለ? እዛ አዲስ ገዝቶ በተቻለ መጠን እንዳይጎዳ አድርጎ ረጅም ጊዜ እንዲያገለግል እንደ ቅርስም ነው አይደለ? አሁን የቤተክርስቲያን ስዕላት እኮ ስትተሻሻቸው እንዴ ለምንድነው እኛ ግንቡን ምናምን ተሻሽ ምን ሰለሙ የብዙ እንባ የብዙ ጸሎት ብዙ ማጠንት ስላረፈበት ራሱ ወደ ቅዱስነት ተቀይሯል ማለት ነው። ብትነኩት የሚፈውስ ሆኗል። ስለዚህ ምናልባት ስዕሉ ረጅም ጊዜ የተጸለየበት ስለሆነ ራሱ በረከትም የሚያሰጥ ይሆናል፣ ንዋይ ቅዱስ ይሆናል። ስለዚህ እንዳይጎዳ መጠንቀቅ፣ ከተጎዳ ግን በዚህ መንገድ አስወግዶ አዲስ ገዝቶ ለሥርዓተ አምልኮ መፈጸሚያ በሚሆን ቦታ ማድረግ ነው። ይበቃል። ቃሉ ተሰማልን መምህራችን። የበለጠ ግን ስለ ስዕላት የበለጡ የተባሉ የተጻፉ በተለይ እነ ዲያቆን ሄኖክ ኃይሌ ጥሩ ጽሁፎችና ቪዲዮዎች አቅርበዋል። ኦፊሻል ፔጃቸውን መመልከት ትችላላችሁ። በስልጠና መልክ የሚሰጣል። ኦርቶዶክሳዊ ስነ ስዕል ራሱን የቻለ ስልጠና አለው። ያው ቅምሻ ነው አይደል? አሁን እንግዲህ እየፈራው ነው ተማሪው ስለሆናችሁ እንዳሰለችኝ ለዛ በደንብ ማስተሻ ያዛችሁ ነው። እሺ ሻውን እንኳን
እሺ እንግዲህ አራተኛ ጥያቄያችን ሁለት ጥያቄዎች ነው የቀሩት። ነው ጥያቄ ሁለት ነው የቀረው። አራትና አምስት ጥያቄ ነው። አሁን ደግሞ ወደዚህ እናምጣውና እዚህ ጋር ያው መንፈሳዊ ትምህርት እየተማርን ነውና ወጥተን ደግሞ ወደ ዘመናዊ ትምህርት እንሄዳለን ሁላችንም ማለት ነውና መንፈሳዊ ትምህርትን ከዘመናዊ ትምህርት ጋር አጣጥመን እንዴት እናስቀጥለው? ለመንፈሳዊ ትምህርት ትኩረትና ጊዜ አንሰጠውምና ይህን እንዴት እንደውም ያው እርሶም በደንብ በዛ እንትን ስላለፉበት እንደ መምህር እስቲ ወይ ያሉትን እንትን አካፍለውን ያሉትን ልምድ ከዛ እንግዲህ በደንብ አድርገው ቢነግሩን። ኦኬ ይሄ ምናልባት በጣም ጠቃሚ የምለው ግን ያው ሰዓት ስለሌለ ባጭሩ ዓለማዊ ትምህርትና ዓለማዊ ስራን ከመንፈሳዊ አገልግሎት ጋር እንዴት እናጣጥመው ይመስለኛል አይደል? በደንብ ያጣጣመው ሰው በዚህ ጉዳይ በደንብ ኤክስፒሪየንስ የሆነ ሰው ቢያወራ ያምርበታል። ምናልባት ግን እንዳለፈበት ሰው አጣጥሞ ሰክሰስ እንዳደረገ ሰው ሳይሆን እንዳለፈበት ሰው ከእኔም ልትማሩ የምትችሉት ነገር ሊኖር ይችላል፣ በበጎም ሆነ በክፉ ያለፍኩባቸውን ነገሮች። የመጀመሪያው ነገር አጣጣማችሁትም አላጣጣማችሁትም ሁለቱም የማይለቋችሁ ነገሮች ናቸው። ማህተም እስካሰራችሁ ድረስ ክርስትናችሁ አይለቃችሁ። እዚህ ዓለም ላይ በተለይ ኢትዮጵያ ውስጥ እስካላችሁ ድረስ ደግሞ ጎበዝ ተማሪና ጎበዝ ሰራተኛ ካልሆናችሁ ውሃ ነው የሚበላችሁ። እንደነገርኳችሁ ሁለቱም አንዱን ጥሎ አንዱን አንጠልጥሎ የምትሉት ነገር አይደለም። ስለዚህ ማኔጅ ማድረግ አማራጭ የሌለው ነገር ነው። እኔ ዝም ብዬ አንዳንድ ቲፖችን ብቻ ልንገራቸው ሰዓት ላለማባከን። የመጀመሪያው ነገር የሆነ መዋቅራዊ ነገር ውስጥ ራሳችሁን ከተቱ። ለሁለቱም ማለት ነው። መዋቅራዊ ይሄ ዝሩ አሁን የኛ ታይም ትንሽ አስቸጋሪ ነው። ትምህርቱ መንፈሳዊነቱን ትንሽ አስቸጋሪ የሆነበት ጊዜ ነው። ለምሳሌ አሁን ለትምህርት ያላችሁ ሐሞት ዩኒቨርሲቲ ገብቶ ለመማር ጥሩ ግሬድ ይዞ ለመመረቅ እንደው ተመርቄ ሳይሆን ለማልሰራበት ምናምን የሚል ገና በቃ ወደ ጦርነት ሳይገባ ዝናሬ ማውለቅ አይነት ዘመን። ስለዚህ የመጀመሪያው ነገር ራሳችሁን የሆነ መዋቅር ውስጥ ከተቱ። የሚያሳንፍ ነገር ብዙ አለ። መዋቅር ስላችሁ ለምሳሌ በዓለማዊ ዘርፍ በቃ ተማሪዎች ናቸው አይደል? በቃ ሃይስት ሌቭል ኦፍ ኤጁኬሽን የምትገቡ አድርጋችሁ ራሳችሁን ዲዛይን አድርጉ። ኮሌጅ ወይም ዩኒቨርሲቲ ትገባላችሁ፣ የሆነ የምትፈልጉትን ፕሮፌሽን ትማራላችሁ። ተማሪ እስከሆናችሁ ድረስ በቃ ወጥራችሁ ታጠናላችሁ። በቃ እንቅስቃሴ አለ ዞሮ ዞሮ አይደል? እና እሱን አድርጉ። መንፈሳዊም ዘርፍ ላይ ለምሳሌ አሁን ይሄ ግቢ ጉባኤ የፋልከን እና የኤልቤቴል ነው አይደል? እስቲ ኤልቤቴሎች እጃችሁን አውጡ። የላችሁም? እሺ ፋልከኖች አይሰማ ዲሌ አለ። እሺ ተው። ለማንኛውም ከ9 እስከ 12 ያላችሁ ተማሪዎች እኔ ቅድመ ግቢ ጉባኤ የሚባለውን አሳልፌያለሁ። እኔ እኖር የነበረበት ሀገር አሰላ የሚባል ነው። ምን ያህሎቻችሁ እንደምታውቁት አላውቅም። የሯጭ ሀገር አሰላ አወቃችሁትና እዛ የ10ኛ ክፍል ተማሪ እያለሁ ዓለም ትምህርት ቤት ፕራይቬት ስኩል ነበር የምንማረው። እኔ የማገለግለው ሚካኤል ነው። ሰንበት ተማሪ ነበርኩ። ህፃናት ክፍልም ተጠሪ ነበርኩ በዛ ጊዜ እና ወደዚህ ስመጣ የግቢ ጉባኤው ደግሞ አመራር ላይ አገልግያለሁ። በጣም ወደ 3 ዓመት ተቀረኝ በቃ ወደ ዩኒቨርሲቲ እስክንገባ ማለት ነው። እና እኔ አሁን መዋቅራዊ ቦታ ላይ ነበርኩ። አላገልግል ብልም በግድ ይወስደኛል ያለውበት ቦታ። ገባችሁ አይደል? የህፃናት ክፍል ተጠሪ ነኝ። ስለዚህ ማንበብ አለብኝ ለህፃናት መልእክት ለማስተላለፍ ለማስተማር። እዚህ ደግሞ የግቢ ጉባኤ ተጠሪ ነኝ። ፒሮችን ማስተማር በጣም ከባድ ነው። ባይዙ ጓደኛህን ምናምን ነው እንደዚህ ተቃቅፈ ምናምን ትምህርት ቤት ላይ ስንት ላይፍ ያሳለፍከውን እንግዲህ ምናምን ብለህ ስትጀምር በጣም ሙድ ሊያዝብ የሚችልበት እድል ሰፊ ነው። ስለዚህ ቆፍጠን ቆምጨጭ ለማለት የሆነ ነገር መጣር አለብህ፣ ማንበብ አለብህ፣ በልጦ መገኘት ያስፈልጋል። ስለዚህ ወይ መዝሙር እናስጠና ነበር ወረም ምናምን እናስተምርም ነበር። ስለዚህ መዋቅር ውስጥ ስላለን ኮሚቴም ስለሆነን በቃ ለስብሰባዊ ትመጣላችሁ፣ ለመዝሙር ጥናት ትመጣላችሁ። አለበለዚያ ዝሩ ሆናችሁ አልፎ አልፎ ኪዳን ልታደርሱ ሲመቻችሁ ልታስቀድሱ ወይ ልትጸልዩ ነው የምትችሉት። ይሄ የሆነ መዋቅራዊ ስራ ካላችሁ ግን ሳትወዱ በግድ ትመጣላችሁ፣ እንደምንም ሰዓት አመቻችታችሁ ማለት ነው። ስለዚህ መዋቅር ውስጥ ራሳችሁን መክተት ጥሩ ነገር ነው ብዬ አስባለሁ። ሁለተኛው ግን በስነ ስርዓት ማሰብ ማለት ይሄ አሁን አጉል አስተሳሰቦች ለምሳሌ አሁን እዚህ መጣችሁ የምታጠፉት ስንት ሰዓት ነው? 3 ሰዓት አይደል? 3 ሰዓት ብለን እንውሰድ። እሺ ቤታችሁ ሆናችሁ እኔ አሁን ዩኒቨርሲቲ ላይፍ ነው ያው ሄድ ኦፍ ዩ የምትገቡበት ነው ዩኒቨርሲቲ ላይፍ። በጣም እኛ ብዙ ምንበላበታል። አሁን እኔ ሜዲካል ላይፍ ላይ በደንብ ይነበባል ታውቃላችሁ። ቀን ከሌት ነው የምታነቡት እና መንፈሳዊ ቦታዎች ላይ መሄድ ወይም ደግሞ እንደዚህ አይነት ስራዎችን መስራት በጣም ጊዜ የሚበላ አድርጎ የሚያስብ አይነት ሜንታሊቲ አለ። ግን በሚገርም ሁኔታ ዶርም እረፍት የምናደርገው የአንድ 2 ሚኒ ሲሪየሶችን ምናምን ፊልም በማየት ዝም ብሎ በዛ በማስካካት ምናምን ከካፌ መልስ ዝም ብለህ በቃ ድድን ታሰጣለህ። ስታየው
ቤተክርስቲያን አልሄድም የምትለውን ነገር እጥፉን እዛው ዶርም ውስጥ ታጠፋለህ። ስለዚህ ዋናው እሳቤው ነው ማለት ነው። እና እንቅልፋችሁ አሁን ሊያሳሳችሁ ይችላል። ግን አርፍዳችሁ በተነሳችሁ ቁጥር ያላችሁ አክቲቪቲና በሌሊት ኪዳን አድርሳችሁ ስትመጡ ያላችሁን የጊዜ አጠቃቀም መሳል ነው። ስለዚህ እሳቤው ነው ማለት ነው። እሳቤው ነው። ሞር በጣም ታይት የሆነ ሰው ቁም ነገረኛ ነው። ስኬጁሉ ታይት የሆነ ሰው። ስለዚህ አሁን የሆኑ 3 ሰዓት ታነባላችሁ። ከዛ በኋላ በዚህ 11 ሰዓት 12 ሰዓት ባለ ሰዓት ግቢ ጉባኤ ሄዳችሁ አጥንታችሁ ያስጠንታችሁ ሌላ ነገር አሰቡ። ሌላ እንደገና እዚች ጋር ያጠፋዋትን ጊዜ ላጥናባት ብላችሁ ስለምትመለሱ በጣም ኢፌክቲቭ ነው የምትሆኑት። ስለዚህ አሁን ቤዚካሊ ቤተክርስቲያን አካባቢ ያለ አገልግሎት ስለዚህ ኮሚቴ አገልግሎት፣ የግቢ ጉባኤ አገልግሎት ጊዜ ማጥፋት አድርጎ የሚያስበው ሰው የሚባላው ብዙ ጊዜ ለዛ ነው። አሁንም በላይ ደግሞ በረከት አለ። መቼም እግዚአብሔር ለሱ ዓላማና አገልግሎት ከና ኃጢአታችሁ የተመላለሳችሁ እያየ እዛ ጋር አታጉሉት እንጂ ማለት እዛ ጋር አሁን ማንበብ ያለባችሁ ነገር ግን ማንበብ አለባችሁ እንደሌላው በደንብ ነው። በቃ በስርዓት ትጎናችሁ ካነበባችሁ በደንብ ይባረክላችኋል። ችግሩ ምንድነው? 200 ስላይድ ማንበብ ኖሮባችሁ 20 ስላይድ ታነባላችሁ። ከዛ 20 ደቂቃ ታርፋላችሁ፣ 20 ደቂቃ ታስባላችሁ፣ 40 ደቂቃ ታርፋላችሁ፣ 4 ሰዓት ግቢ ጉባኤ ታገለግላላችሁ፣ ሄዳችሁ ትተኛላችሁ። ያ ኢፌክቲቭ አይደለም። ግን 100 ስላይድ አንብበሽ እዚህ 2 ሰዓት ግቢ ጉባኤ አሳልፈሽ የቀረው 100 ስላይድ በትጋት አማትበሽ ጀምረሽ ካነበብሽ ከማንም በላይ ኢፌክቲቭ ነው የምትሆኚው። አብዛኞቹ የሜዳሊያ ተመራቂዎች በእንደዚህ አይነት መንገድ ማይንድሴታቸውን ሰርተው ስለሆነ እንትን ያሉት የሜዳሊያ ተመራቂዎችም አገልጋዮች ናቸው። ምናልባት ላግ የሚያደርጉትም አገልጋዮች ሊሆኑ ይችላሉ። አጠቃቀሙ ነው ማለት ነው። ስለዚህ ይሄንን እሳቤ ማስተካከል፣ መዋቅር ውስጥ በዛ መንገድ ማስገባት። ሌላው ግን አገለገላችሁም አላገለገላችሁም ይስ አፕቱዩ ያው አገልግሎት ፈቃድ ስለሆነ ግን የጸሎት ሰው መሆን ግዴታ ነው። በቃ ቤተክርስቲያን መሄድ ባትችሉ የዕለት ውዳሴ ማርያም አድርሱ። በቃ ከአምላካችሁ ጋር ኮኔክት የምታደርጉበትን ነገር መፍጠር። እዛው ገና ካልጋችሁ እንደተነሳችሁ የዕለት ውዳሴ ማርያም ከቻላችሁ ዳዊት ትንሽ መድገም፣ እነኚህ ነገሮች መጠቀም እና ሰዓት በሚገባ መጠቀም፣ የሰዓት አጠቃቀማችሁን ማስተካከል ማሻሻል። እንደዛ ከሆነ በደንብ ጥሩ አይነት መንፈሳዊ ዓለማዊ ቦታ ላይ ታገኛላችሁ። አልፎ አልፎ አንዱ ሊበደል ይችላል። ያ ኢትሶኬ ማለት አንዱን ልታጎሉት ትችላላችሁ። ለምሳሌ ወይ የሆኑ የፈተና ታይሞች ላይ የሆኑ ጊዜያት ላይ ቤተክርስቲያን ብዙም ላትመጡ ትችላላችሁ በፈቃድ። አንዳንዴ ደግሞ ትምህርታችሁ ሊነካም ይችላል። ሁሉ ጊዜ ነው ፐርፌክሽን የለም አይደል? የተለያዩ ነገሮች ስላሉ መቼም መንፈሳዊነትና ዓለማዊነት ብቻ አይደለም፣ ማህበራዊም ጉዳዮች አሉ። የፋሚሊ ሹ አለ፣ ሪሌሽንሺፕ አለ። ብዙ አሁን እኛ አውደ ምሕረት ላይ ማናወራቸው ብዙ ነገሮች አሉ። እነኛ ሲጫናችሁ የሚጎሉ ነገሮች አሉ። አፍተር ኦል ግን ዊነር ናችሁ። እኔ ራሴን ኤክስፒሪየንስ ልንገራችሁ፣ እንደነገርኳችሁ ነው። ገና በልጅነት ሰንበት ትምህርት ቤት 99 በ11 በ10 ዓመታችን ገባን። ያ የጠቀመን ምንድነው? ቀድሞ ወደ መዋቅሩ ለመግባት። እኔ 10 ዓመቴ ላይ 16 ዓመቴ እንግዲህ በእናንተ እድሜ ማለት ነው ሚካኤል ቤተክርስቲያን የህፃናት ተጠሪ ነኝ። መድኃኔዓለም ደግሞ ሊቀመንበር ነኝ የግቢ ጉባኤ። በቃ ቢዚ ነኝ። በቃ 16 ዓመት ሰው አልመስላችሁ። የመጽሐፍ እንትን ላይ ምናምን ፕሪፌስ ምናምን ፎርዋርድ ምናምን ጽፋለሁ ምናምን በቃ ሌላ ታሪክ ማለት። የሚገርማችሁ ግን ከኦል ነው የወጣሁት ከ9 እና ከ10 ከኦል እኔ ነበርኩ ከዓለም ትምህርት ቤት የወጣሁት እና ፕሪፓራቶሪ ላይ 2005 ላይ ጥሩ ነበረ እንቅስቃሴ። ግን እንዳልኳችሁ ነው ሳስኮርጅ ተይዤ ከኦል 3ኛ መውጣት the whole preparatory APS ይባላልና 93.4 ነበረ ማርኬና 25 ማርክ ተጎመደብኝ በሚያሳዝን ሁኔታ። ሞራል ተነካ። ትንሽ ኢጎም አለ አይደል? ቀድማችሁ ማችሁ ስታደርጉ እንዴት ምናምን የሚለው ነገር በቃ ተውኩት። ትምህርቱ ሙሉ መንፈሳዊ ምናምን ሆንኩኝ። አልጠቀመኝም ማለት ነው። ወረደ ውጤቴ። በኋላ ግን ለማን ብዬ ምናምን ብዬ በደንብ በቃ ሰግጬ ማጥናት ጀመርኩ። 12 ኢንትራንስ ስለሆነ በደንብ በጣም በስርዓት አገልግሎቱም ሳይጓደል ማለት ነው። ከዛ የፕሪፓራቶሪ ቶፕ የከተማ ያሰላ ከተማ ቶፕ 5 ውጤት ውስጥ አንደኛው ሆነ ማለት ነው። ስለዚህ እንትኑ ሚዛኑ ያለው እናንተ ጋር ነው። ገባችሁ አይደል? ከዛ ሜድ ስኩል ስገባ ግን ትንሽ ማልመጥ ጀመርኩኝ። አሁን የነበርኩበት የኖርኩበት አካባቢ መልሼ መምጣቴ ትንሽ ኢሞሽናሊ እንትን አላለኝ። እንዳልኳችሁ ትንሽ ይሄ ያው ኢጎም አለ ብያቸዋለሁ። ጎንደር ዩኒቨርሲቲ ደረሰኝ። ብላክ ላይ እንገባለሁ ብዬ ዓመታዊ በዓል በቃ ሳሰራ የነበርኩ ሰው ነኝና ድንገት በቃ ጎንደር ዩኒቨርሲቲ ደረሰኝ። አልተመቸኝም። ግን ልሂድ ስል ደግሞ አንተ እዚህ 4 ደብር ያልበቃ 44 ደብር ብታገኝ ጎንደር ምንም ትምህርቱን ተዋለ ብሎ ኤችአር ነበር ያኔ የአዳማ ዩኒቨርሲቲ ኮሌጅ ኦፍ ሄልዝ ሳይንስ ይባል ነበር አሰላኛው ጋር ማለት ነው። እና መልሼ አገሬ ልመጣ ሆነ ማለት ነው። እና ያው እንደ ልጅነት ይደብራቸዋል።
የተገረዝኩበት አልጋ ላይ አሁን ሜዲሲን ልማር ነው ምናምን አይነት በቃ እዛ ተኝቼ ምናምን የእናቴን ሽሮ እየበላሁ አይነት ሞድ ጥሩ አይደለም። አሁን በጣም ሲምፕል ይመስላችኋል ስታዩት። በዛ በቲኔጀር እኔ አሁን ፈገግ ብዬ ነው ኋላ ታሪኬን የማየው፣ ግን ለካ ቢግ ዲል ነበረ። ስለዚህ በቃ እየላሸቀ አገልግሎቱም ድሮ ከህፃንነት የኖርኩበት ስለሆነ በቃ የአገልግሎት መዛል እና አካዳሚካሊም ዊክ መሆን መጣና የሆነች ጊዜ ቅጣት አለች ማለት ነው። ሜዲካል ላይፍ ላይ ደግሞ እንዲህ አይቀለድም። የመጀመሪያዎቹን ዓመታት ጥሩ ፐርፎርም አድርጌ ሁለቱንም መንፈሳዊውንም ዓለማዊውንም ማጣበት ደረጃ ላይ እግዚአብሔር አነቃኝ። ስለዚህ ስህተቶቼን አርሜ እንደገና ፐርፎርማንሴን አስተካክዬ እንደውም ያጠፋቸውን ጊዜዎች የተቆጨውባቸውን ጊዜዎች የሚመልስ ቅድስት ሥላሴ ዲስታንስ ኮሮና ከመምጣቱ በፊት 2011 የቅድስት ሥላሴ ዲስታንስ መውሰድ አለብኝ። በቃ ዝም ብዬ የዘልማድ ሰባኪ መሆን የለብኝም። በቃ እንትን ማለት አለብኝ። ከዚህ በፊት የአብነት መምህራችን ነበሩ አለቃ መሰረት፣ እሳቸው ጋር በቃ ጧት ሁሉ ጊዜ ከ12 ሰዓት እስከ 1 ሰዓት ተኩል ፕሮግራም መያዝ አለብኝ፣ የቆሎ ትምህርት መማር አለብኝ ብዬ ሐዲሳትና ሊቃውንትን እስክንመረቅ ተማረ እሳቸው እስኪያርፉ። ቅድስት ሥላሴን አሁን 2015 ጨረሰ። 2014 ደግሞ ግራጁዌት አደረኩኝ። ያው እንደምንም ወጥተናል። ዞሮ ጥሩ ውጤት የማመጣበትን እድል የሆነ ሰዓት አባክንኩት፣ ግን ስህተቱ የራሴ ሆነ የአገልግሎቱ አይደለም። ግን ዞሮ ተመረቄ ወጥቻለሁ። ከዛ በኋላ አሁን የምታዩትን የአገልግሎት መንገድ ጀምረናል። ሚዲያዎችም ላይ መንቀሳቀስ ባላችሁ አቅም እና አቅማችሁን ማየት ምንድነው ልሰራ የምችለው ነገር ደፈር ብሎ ማገልገል። ሰው ተለማምጣችሁ ወይም ደግሞ ሰው አጥና ብሏችሁ አታጡ። ፈልጋችሁ የገባችሁበት ነገር ላይ ጥሩ ማስተር አድርጉ እና ነገሮችን አገልግሎት መንገዶችም ላይ ለምሳሌ እሱ አሁን ጥያቄ መጠየቅ ከባድም ሊሆን ይችላል፣ ቀላልም ሊሆን ይችላል። የምትችሉት ከሆነ እስቲ ይሄንን አገልግሉ ስትባሉ እምቢ አትበሉ። እኔ እምቢ አልልም ነበረ። በቃ ደፋርም ነበርኩ። ምንም ነገር ላይ ለመሳተፍ ጥረት አደርግ ነበር። ስለዚህ የሚዲያዎችን ጉዳዮች ላይ፣ የዝማሬ ጉዳዮችም ላይ፣ ስዕል ላይም በሉት ፊደል ላይም በሉት ቆይታዬን ዝም ብዬ ተቀምጬ መሄድ አላረኩት። ስለዚህ ሙያዊ ነገሮቼንም እያዳበርኩበት ነበረ። ሕክምናውም ራሱ ደግሞ እንደ ሕክምና ያመጣው ነገር ነበር። ስለዚህ ኦቨርኦል ምንድነው የራሴን ታሪክ እንትን ለማድረግ ሳይሆን ባላንሱን ካወቃችሁበት እንደ መንፈሳዊ እና ዓለማዊ ነገሮችን አያይዙ እንደመሄድ የሚያኮራ ነገር የለም። በሁሉም መንገድ አሁን ለምሳሌ እኔ ሕክምናው ላይ ክሊኒካል ቢዝነስ ላይ አይደለሁም ከረንት የሆኑ ዓመታት ሰራውበት። አሁን ግን ኮንሰልቲንግ ሜዲሲን ላይ ነው ያለሁት። እነሱ የደሞዝ ጉዳይ አያሳስበኝም። ስለዚህ ኮሚኒኬሽን ይጠቅማቸዋል ማለት ነው። ገባችሁ አይደለ? ኮሚኒኬሽን አሁን ማስተማር ምናምን ይጠቅማቸዋል። ሌላው ቀርቶ ዋንስ አፖን ኤ ታይም በቃ ሜዲሲን የሚባል ነገር የለም ቢባል ሀገሪቱ ላይ በቃ እንጀራም ትሆነኛለች ቤተክርስቲያን ማለት ነው። ሰብካለው፣ መዝሙር ጽፋለው፣ ዝማሬዎች ላይ ያለው፣ መጽሐፎች ላይ ያለው ስኪል ይጠቅማል አይደል? 3-4 ነገር መያዝ ይጠቅማል። ቤተክርስቲያን በተለይ የሰንበት ቤት አገልግሎት፣ የግቢ ጉባኤ አገልግሎት ፍቅሩም ስላለ ከፒሮቻችሁ ጋር ነው የምታገለግሉት። በእድሜ እኩያ ናችሁ፣ ደስ ይላችኋል። ትዝታው አሁን እኛ ከ9 እስከ 12 ባለ በእናንተ በቅድመ ግቢ ጉባኤ ላይ የተዋወቅን ልጆች ዛሬ አሁን ሚዲያ አለ፣ ትልቅ ሚዲያ አለ፣ እንዳረጎስ ሚዲያ የሚባል እና እኛ የዩኒቨርሲቲ ተማሪ እያለን ዲጂታል የመጀመሪያውን ዲጂታል መጽሔት በቃ ማለት ሞራላችን ይገርማቸዋል። እና ጓደኝነቱ በጣም ጥሩ ነገር ያፈራል ማለት ነው። የመጀመሪያውን ዲጂታል መንፈሳዊ ሜጋዚን እኛ ነበርን የሰራነው። አሁንም ድረስ ያገባለ የወለዳለ ትልቅ ቦታ ላይ ያለ እስከ ስፔሻሊቲ ድረስ የደረሰ አለ። በመምህር ደረጃ የኛ መምህር የነበረ በወንዱ ጥሩ ነው። ስለዚህ ለወደፊትም ለህይወታችሁ በጎ እንትን ባልንጀራ የምትይዙበት የምትደጋገፉበት ነው የሚሆነው። ስለዚህ እንዴት አጣጥመን እንሄዳለን? ቀነኝን ነገሮች በመቀመር መዋቅራዊ ሌቭል ውስጥ ራሳችሁን ክተቱ። ሁለቱንም ነገሮች ላለመበደል ሞክሩ። የጸሎት ሰዎች ሁኑ። ስህተትም ከሰራችሁ የሆነ ሰዓት ላይ የሆነ ነገራችሁ ዊክ ሆኖ አንዱ ካጎደለባችሁ አይሰራም ብላችሁ ተስፋ አትቁረጡበት። ምን ላይ ነው የተሳሳትኩት ብላችሁ እንደገና ባላንሱን ጠብቃችሁ ቀጥሉበት። ያው እግዚአብሔርን ደግሞ ይረዳል ምንም ቢሆን። ስለዚህ እነኛን ነገሮች ለመፍጠር ሞክሩ። ያው ያበዛሁት ለእናንተ ይጠቅማችኋል ብዬ ስላሰብኩኝ ነው እንጂ አምስተኛው ጥያቄ ቢያልፈኝ ራሱ ውስጤ ነው። አምስተኛዋ ግን አንደኛ መሆን የነበረበት ጥያቄ ናትና አጠር አድርገው በ2 እና በ3 ደቂቃ ቢያብራሩልን በጣም ደስ ይላል። የሰባኪ ነገር እናበዛለን። ይሄኛው ጥያቄ ምንድነው ከቅዱስ ቁርባን ጋር ቢያያዝ ነው። በጣም እንደውም ግቢ ጉባኤ ላይ በጣም የምንፈተንበት ነው እና እንዴት እና በምን ዝግጅት ወደ ቅዱስ ቁርባን እንቅረብ እና ወደ ቅዱስ ቁርባን ያልቀረብን ሰዎች አሁን በጣም ከባድ ነገር በግቢ ጉባኤ እንትን ላይ ወደዛ መቅረብ ነው እና አሁን ደግሞ ግዴታ መቅረብ ያለበት ሰዓት ስለሆነ ያን በደንብ አድርጎ እውነትም ይሄ መጀመሪያ መሆን የነበረበት ነው። ትልቁ መደምደሚያው እሱ ነበር። ግን አሁን ስለ ቅዱስ ቁርባን
እንትን ሪፈረንስ ተጠቁማችሁ አሁን እያፋሸጋችሁብኝ መቼም 40 ደቂቃ አላወራም። ስለዚህ ወደ ቅዱስ ቁርባን እንድበቃ ለቅዱስ ቁርባን እንድበቃ ምን ላደርግ የሚል የዲያቆን ይሽጥላ ሞገስ መጽሐፍ አለ። እሱን በደንብ አንብቡት። ለቅዱስ ቁርባን የሚያበቃ ትምህርትም ብዙ አለ። ሌላ እኔ እንደ ቲፕ አሁንም የምነግራችሁ ነገር በኃጢአታችሁ ምክንያት የሆነ ነገር ስለቀራችሁ ከቅዱስ ቁርባን እየራቃችሁ ከሆነ የትኛውም ፒዩሪቲ የትኛውም ፐርፌክሽን ለቅዱስ ቁርባን ኤሊጂብል አያደርግም። የመጀመሪያው ነገር ነው እንድታቆም ይፈልጋል። የትኛውም ማለት ነው የቅዱስ ጊዮርጊስ ሰማዕትነትም የተክለ ሃይማኖት ገድል እንኳን ቢኖራችሁ የጌታን ስጋና ደም ለመቀበል እንደ ፍጡር ኤሊጂብል ይሆን የለም በቸርነቱ በምህረቱ ስለተሰጠ ነው። ይህንን የቅዳሴው ክፍል ላይ ልክ ምንድነው እግዚኦታ ከደረሰ በኋላ ነጽር ይላል አይደለ ዲያቆኑ ነጽር ሲል ምን ማለት ነው? ነጽር ማለት እይ ማለት ካህኑን ነው የሚለው ቄሱ ለቅዱስ ቁርባን የበቁትና ያልበቁት ሊቀበሉ የሚገባቸውና የማይገባቸው ለእይ እያለው ነው እንደ ዲሜጥሮስ። ያኔ ካህኑ ምን ይላል? ቅድሳት ለቅዱሳን ቅድሳት የተባለው ስጋው ደግሞ ለተቀደሱ ሰዎች ነው የሚገባው። ያኔ እኛ ምን እንላለን? አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ። ኧረ እኛ በምን ስራችን ከፍጡር ስጋው ደግሞ ለመቀበል ቅድሳት የተባለው የጌታን የአምላክን ስጋ መለኮት ለመቀበል የሚበቃ የለም። ግን አንዱ አብ ነው ቅዱስ፣ አንዱ ወልድ ነው ቅዱስ፣ አንዱ መንፈስ ቅዱስ ነው ቅዱስ። የበቃ ከሆነማ ራሳቸው ናቸው። ግን እኛ በቅድስና ሳይሆን በከመ ምሕረትከ አምላክን ዋኮ በከመ አበሳን አይደለም እንለው ተዘከረነ እግዚኦ ውስተ መንግስት በስራችን ሳይሆን እንዳንተ ቸርነት ሊቀርብ ነው። ተቀበላችሁ ብለን እንዳትመራመረን ማረን። በዚህ በኃጢአታችን ምክንያት የማንቀርብ ስንሆን ስጋዬን ብሉ ስላልከን መጣን እንጂ ተገብቶን አይደለም ነው ደሆል ቅዳሴ ይሄንን ነው የሚመሰክረው። ስለዚህ እኛ ማንን ራሳችንን ለማብቃት የተዘጋጀን ነው። ገና ነኝ። ሽምግልናም ሕፃንነትም የዛን ፒዩሪቲ የሚያሟላ አይደለም። ይሄንን ነገር በደንብ ያዙ። መጀመሪያ ይሄን ከያዘ በኋላ ሰው በድፍረት ሳይሆን በፍርሃት ይሄ በትዕቢት ሳይሆን በትህትና የሚፈለገውን ዝግጅት አድርጎ በተቻለው መጠን ነው አሱን አስፖሲብል ወደ ስጋው ደግሞ እንዲቀርብ ነው የሚመከረው። ይሄን እንዴት ላስረዳችሁ? እኔ አሁን ሐኪም አይደለሁ። እኔ ወደ ምሰራበት ክሊኒክ አሁን ትመጣላችሁ። ልክ አሁን ተመላላሽ ታካሚ ያለ ብዙም ህመም ያልጸናበት በጣም በቃ የኢመርጀንሲ አይነት ክሪቲካል ኮንዲሽን ላይ ሆኖ ደግሞ ይመጣል። ካርድ ያወጡ አሉ። ቀድሞ ካርድ ያወጡ የተዘጋጁ አሉ። የሆነ ካዡዋሊቲ መጣ፣ መኪና አደጋ ምናምን ተከሰተ። ያ 15 ምናምን ሰው በጣም ከባድ የአካል ጉዳት የደረሰበት ወደ ኢመርጀንሲ ክፍል ተገባ። እንዴት ነው የሚሆነው? ያ ታማሚ እግሩ ምናምን እግሩ የፈረጠ የተቆረጠው ሰው አይ ካርድ ስላላወጣው ቆይ ልጠብቅ፣ እንደውም እኔ በጣም ስለተጎዳው ነገም ተነገ ወዲያም ብታከም ይሻላል፣ ካርድ ያወጡት ይቀድማሉ እንደማለት ነው። በጣም የተጎዳው ሰው በጣም ኃጢአተኛው ሰው ነው እንደውም ቶሎ አንከብክበን መውሰድ ያለብን አይደል? ቶሎ እንደውም በቃ መደበኛ ፎርማል ነገሮችን ሳይረስ አንዳንድ ጊዜ አይታችኋል። ውጪ ተሄዶ ወይም ደግሞ ቤት ድረስ እየተሄደ ቁርባን ይላል ሞት አፋፍ ላይ ያለ ሰው ምክንያቱም ሊሞት ነው ከዚህ በኋላ የቁርባን እድል የለውም ተብሎ ሲታሰብ ራሳቸው ልኡካኑ ሄደው ያቆርቡታል ሳይመጣ ማለት። ይሄ የስጋ ደዌ ነው። የነፍስ ደዌ ያለበትንማ አንከብክበን ነው ቶሎ ማቅረብ ያለበት። ስለዚህ ልላችሁ የፈለኩት ምንድነው እግዚአብሔር ጤነኞች መድኃኒት አያስፈልጋቸውም በሽተኞች እንጂ አይደል ያለው። ወደ ዘማውያን ከሃጣን ጋር ይበላል አይደለ? ከቀራጮች ጋር ይበላል ከነሱ ጋር ሲባል እሱ መድኃኒት ሆኖ ነው የመጣው። ስጋው ደግሞ ለጤነኞች የሚሰጥ የጤነኝነት ሰርቲፊኬት ሳይሆን ለበሽተኞች የታዘዘ ኪኒን። ስለዚህ በሽተኝነታችን ኃጢአተኝነታችን እስካመን ድረስ በቃ ፈርስት ኤንድ ፎርሞስት እኛ ነን ተቀባዮች ብለን ማመን አለብን የመጀመሪያ። ከዛ በመለስ ያለውን ዝግጅት ደግሞ ማሰብ። ለምሳሌ 18 ሰዓት መጾም እውነት ነው ተገቢ ነው። ስለ ስጋው ደግሞ ክብር የምናደርጋቸውን ነገሮች አናጓድል። ታጥበን ንጹህ ለብሰን በንስሐ ተጸጽተን ተመልሰን ቢቻል በምክረ ካህን ቀኖና ላይ ሆነን ማለት በንስሐ ውስጥ ያላችሁ ዝቅዝቅ አድርጉ ራሱን የሚባሉ ለነሱ ማለት የንስሐ መደምደሚያው ቁርባን እንደሆነም በዚህ አጋጣሚ እንድታውቁት። ዝም ብሎ የሾርት ከት ንስሐ የለም። ከየት እንደመጣ ማላውቀው አሁን አሰራር መጥቷል በየጸበል ቦታው። አንድ ሰው ጸበል ለመግባት ንስሐ መግባት እንዳለበት አንዳንድ የጸበል ቦታዎች ኢንስትራክሽን እየሰጡ ነው። ለዛውም የሆነ የ3 ቀን ኢንተርቪው ልበለው መቼም ቀኖና የሌለው በስነ ስርዓት ሰውም አስቦበት ለንስሐ ብሎ ሳይሆን ለመጠመቅ ብሎ ሲመጣ ቆይ ንስሐ ግባ
ተብሎ ያለ ቁርባን እንደዚህ ብሎ ንስሐ የለም። በነገራችን ንስሐ አንደኛ አምናችሁበት ተጸጽታችሁ በቃ ይሄንን ነገር ልክ እንደ ማርያም መግደላዊት አለ አይደል ከወሰነች ሽቷን ያዘች የፕሮስቲቱት ስለነበረች የበፊት ደንበኞቿን መስሎ በየቦታው ቆሞ ቆንጆዬ ምናምን እያላት እንኳን ሰይጣን በቃ ስለወሰነች እንደ ጋሪ ፈረስ ቀጥ ብላ እግሩ ስር ነው የተደፋችው አይደል። ያንን ሌቭል ኦፍ ውሳኔ እስክታገኙ ድረስ ንስሐ ላገቡ ትችላላችሁ። እንዲህ ንስሐ ሳልገባ ቆሽሽ እንዴት ነው ስጋው ደግሞ የምቀበለው እንዳትሉ ደግሞ ቢያንስ ተጸጸቱት፣ ተጠየፉት። ያንን ኃጢአት ለንስሐ እንድትበቁ እየጸለያችሁ ጊዜያዊውን የቁርባን ዝግጅት አድርጋችሁ ቁረቡ። እግዚአብሔር ቆርባችኋል ብሎ ደፍራችኋል ብሎ አይቀጣችሁም። በዚህ እንደ ይሁዳ እስካልደፈራችሁ ድረስ ማለት ነው። የስጋው ደግሞ ዕዳ አለበት የሚያሰኝ ታላቅ ድፍረት አለ አይደል? ዘሙቶ ምንም ሳይዘጋጅ ገላውን እንኳን ሳይታጠብ ለቁርባን የሚቀርብ የሚቀድስ የሚያስቀድስ ደፋር መቼም ምን እንደሚከተለው ግልጽ ነው። ግን እኛ እየተጸጸትን እያለቀስን እያነባን ፕሮሲጀር እየደረደረብን ሰይጣን ፊት ለፊታችን ወደ ስጋው ደግሞ እንዳንቀር መንግስተ ሰማይ ያቀርባለችና ንስሐ ግቡ እኮ ማለት ነው። ይሄን እኮ ስጋው ደግሞ ተቀበሉ። ነገ ብንሞትስ ሳንቆርብ ድንገት ብንወሰድ ሰው ጊዜው እንደምታውቁት ነው አይደል? ስለዚህ እንደውም ተቀብለን ብንከራከርበት ይሻላል አይደል? እንደ ባለ በገናው በገነኛው እንዳሉት አልሰማችሁ? ስጋህን በልቼ ደምህን ጠጥቼ ሲኦል ብታወርደኝ አብረን እንወርዳለን የምን ቸገረኝ። ምክንያቱም ስጋዬን የበላ ደሜን ጠጣ እኔ በሱ አለው እሱ በእኔ አለ እናድርበታለን። ሶስት ሆነን ነው እኮ እንደውም ያለው አይደል? በቃ እዋሃደዋለሁ። ስለዚህ አለህ በቃ ከኔ ጋር ገነትና ሲኦል ማለት እኮ እግዚአብሔር ያለበት ቦታ ነው የሌለበት አይደል? በቃ ካለ ምን አገባኝ በቃ አብረን እንወርዳለን። ሲኦል ገነት ትሆንልናለች። ይሄ ነው እምነት ማለት። እንዲህ እንኳን የሚያከራክረን ነው ስጋው ደግሞ። ከምንም በላይ ደግሞ የሰው ልጅ ስጋውን ካልበላችሁ ደሙን ካልጠጣችሁ በራሳችሁ ህይወት የላችሁ የሚል ቃል አለ። በአጠቃላይ የዮሐንስ ወንጌል ምዕራፍ 6ን አንብቡ ሙሉ። የሽጥላ ሞገስን መጽሐፍ ዮሐንስ ወንጌል ምዕራፍ 6ን አንብቡ። ምስጢረ ቁርባን የሚለውን ኮርስ በደንብ ተማሩ። ምስጢረ ንስሐን በደንብ ተማሩ። ስለዚህ ልክ እንደ እሳት ነው። እሳትን ሲሞቁ ብዛም ሳይቀርቡ ብዛም ሳይርቁ ስለዚህ በአመት ቢያንስ አንድ ምዕመን 3 መቁረብ አለበት ቢያንስ ማለት ነው። ቢበዛስ በየዕለቱ የዕለት እንጀራችንን ስጠን ምን እንደሆነ ታውቃላችሁ? እቺ እንጀራዋ መስላችሁ ነው? እቺ አነባበሯ ምናምን እኮ አይደለች። ስጋው ደግሞ አይደል? በዕለት ህይወት መድኃኒት የሚሆነውን ስጋህን ደምህን አትንሳን እኮ። ስለዚህ ሰው እንደውም ከተዘጋጀ ከበቃ በየዕለቱ ቢወስደው ችግር የለም። ስለዚህ እንደዛ አድርጋችሁ አይደል? አሁን ወደ ፕራክቲካል ሴንስ እናምጣው። ግቢ ጉባኤ አገልግሎት ላይ የጋራ ንስሐ አባት ሊሰጥ ይችላል። የሥርዓተ ቁርባን መርሃ ግብሮች አሉ። መዋቅር ውስጥ ራሳችሁን ከተቱ ምላችሁ ለዛ ነው። ለምሳሌ የ12ኛ ክፍል ተማሪዎች ስጋው ደግሞ ተቀብለው ሲፈተኑ አስቡት። እንደው ዝም ብሎ እርሳስ አሹሎ ማስባረክ ብቻ አይደለም፣ ህይወትን ማሾል ያስፈልጋል አይደል? በስጋው ደግሞ አሁን ንስሐ አባት በተለያየ ምክንያት ላንይዝ እንችላለን። አሁን ከአጥቢያ ነው የሚያዘው። ይሄ ደግሞ ሌላ ህግ ነው። አሁን ከህጉ በጣም ስለራቀን አሁን አፈጻጸሙ ከህጉ በጣም ስለራቀ የሆነ ገዳም የሆኑ መነኩሴ በቃ የማያውቁት አንዴ መታችሁ ድጋሚ ብትመጡ የማያውቋችሁን አባት ነው የሚይዘው። የመጀመሪያው ነገር መነኩሴ ንስሐ አባት ሊሆን አይችልም፣ ቄስ ነው። መነኩሴ ሲጀመር ከገዳም መውጣት የሌለበት በገዳም እንዲጸልይ የታዘዘ። አዲስ ኃጢአት ለምን ታስተዋውቃላችሁ ወደ ገዳም? ስለዚህ ከአጥቢያችሁ ነው ትይዙ። ለምሳሌ ኪዳነ ምሕረት ቅርባችሁ ከሆነች የኪዳነ ምሕረትን ካህን ነው መያዝ ያለበት አንድ ሰው። አሁን ህጉ እንደዚህ ጥምጥም ብሎ ንስሐ አባት እንኳን ንስሐ አባት እንኳን የሌለው ሰው ከእናንተ ማለት ብዙ አለ ብዬ አስባለሁ። ወይም ደግሞ የፋሚሊ ንስሐ አባት ኖሮ ወይ ንስሐ አባቱ ቼክ አያደርገው ወይ እናንተም ብዙ ቼክ አታደርጉ። አሁን በዚህ አይነት ነገር ውስጥ የግቢ ጉባኤ ማዕቀፍ በጣም ይጠቅማቸዋል። የጋራ የግቢ ጉባኤ ንስሐ አባት ነው። የጋራ ቆሞ የጋራ ንስሐ ሊኖር ይችላል። በእርግጥ ወስናችሁ ነው ንስሐ የምትገቡት ብያችኋለሁ። ለመቁረብ ግን መጸጸት እና ለቅዱስ ቁርባን የሚያበቃ ንጽህና በቂ ነው። ይሄንን አስምሬ ነው ነገር። ስለዚህ እንደ ግቢ ጉባኤ ፕሮግራም ብሎ ሲመጣ እምቢ ማለታችሁ ቢያንስ እንደምንም ብላችሁ ማለት ነው የሆነ የሚታገላችሁን ነገር እያሸነፋችሁ ትቆርባላችሁ። በቃ አንድ ትልቅ ስኮር አስቆጥራችሁ ነገ ደግሞ በደንብ ንስሐ ገብታችሁ በደንብ ተሻሽላችሁ ትቆርባላችሁ። ተደጋጋሚ የሆነው ቁርባን ለዛ ማለት ነው በአመት ቢያንስ እንደ ግቢ ጉባኤ ቢያንስ ማለት ነው 3 እጅግ ካነሰ አንዴ ከስጋው ደሙ ጋር ተዋህዳችሁ እግዚአብሔር አድሮባችሁ የሆነው ቢሆን የዋራሹ አይደለ ቢያንስ መከራከሪያ ያለ እግዚአብሔር ደግሞ መሐሪ ነው አይደል? እንደው ጥርኝ ውሃ እንድጠብታ ውሃ ሰጠህ ብሎ በላይ ሰው የታደገ የኔን ስጋና ደም በልተህማ ብሎ ይመረናል ብለን ተስፋ እናደርጋለን። ብልጥ መሆኑ አለመድፈር፣ አለመታበይ ግን ደግሞ በጣም ሩቆ
ከመስመሩ ከላይ ከራዳሩ አለመውጣት ይሄንን ባላንስ እያደረጉ የግቢ ጉባኤውን ፕሮግራም ተከትሎ ሳባ ከሌላችሁ ይዛችሁ ካላችሁ ደግሞ በምክረ ካህን እየተመራችሁ አባታችን ጋር እየተነጋገራችሁ ማለት ነው ያንን ነገር መፍጠር ይቻላልና ጊዜ የመዳን ቀን ዛሬ የተባለው ማንም ነው ጊዜ አትፍዱበት ቆራቢ የሚለው ቃል ከሰባ ዓመት በላይ ላለ ወይም ደግሞ ጩጭ ወለና ሁላችንም እንቆርባለን እና ለዛ ብቻ እንደውም ወጣት ነው ቆራቢ እንደነገርኳችሁ በጣም የባሰበት ኢመርጀንሲ ላይ ያለው ሰው አረጉረው እናንተ ግቡ እንጂ ሲል እንደማለት ወጣት ነው እንደውም መቆረብ ያለበት ሁሉ ቁራብ ተዘጋጅቶ ይቻላል ስለ ክብረ ቁርባን ቅድመ ቁርባንና ድህረ ቁርባን የምናደርገውን ነገር እያሰብን ማለት ነው ይሄን ይመስላል ስለነበረን ጊዜ አምላካችን ስም የተመሰገነ ይሁን አበዛው ትክክለኛ ይሄኛው ግን ስላሳነስኩት የነገርኳችሁ ሪፈረንስ ተጠቀሙና አንብቡ ያልገባችሁ ደግሞ ጠይቁ በተለይ ለስጋው ደግሞ የወሰናችሁ ጊዜ ያልገባችሁ ነገር ካለ ፐርሰናሊ ኮንታክት ታደርጉ ይችላል የምትፈልጉት ነገር ካለ ማለት ነው እና ስላየናችሁ ደስ ብሎናል እንደምንገናኝ ተስፋ አደርጋለሁ አለካኝ አዎ ቃሉት ያሰማልን ወደ ጽጌ ጠብቀልን በቤቱ ያጽናልን ትልቁ እሱ ነው አይደል እግዚአብሔር አምላካችን እኛንም ያው በሰማነው 30 60 ዓመት ያማረ ፍሬ አፍርተን የመንግስቱ ወራሽ እንድንሆን እግዚአብሔር አምላካችን ይፍቀድልን ያው ከዚህ ቀጥሎ በሰፊ መርሃ ግብር ሌላ ቀንም መምህራችን ማካላችን ተገኝተው በተለያዩ ቤተክርስቲያናችን ጉዳዮች ላይ ሰፊ ማብራሪያዎችን እንደሚሰጡ ያው ተስፋ እያደረግን ነው መርሃ ግብራችንን የምንጨርሰው በጣም ደስ ይል ነበረ እንግዲህ ያው እግዚአብሔር ያክብርልን እናንተንም ማለት ነው መርሃ ግብራችንን ጨርሰናል የምክር አበው እዛ ያለ ይቀጥላል ማለት ነው